ዛሬ ቆይታ ምናደርገው ከናንተ ጋር ያው በአዲስ የስነልቦና ጉዳይ ነው። ለትዳር አጋራችን ወይንም ለፍቅረኛችን አብሮ ላለው ሰው በቅርብ ለሚገኘው ሰው ማለት ነው የምናሳየው ስሜት ቁጣ አለ፣ ኩርፊያ አለ፣ ብስጭት አለና ዛሬ የምንነጋገረው ሰዎች ለምንድን ነው ቶሎ ብስጩ የሚሆኑት? ስሜታቸው ለምንድን ነው ስስ የሚሆነው? በተለይ አብረዋቸው በሚኖሩ ሰዎች ወይንም አጠገባቸው ባሉ ሰዎች ነው ይሄንን ንዴትና ብስጭት ኩርፊያ የሚያንጸባርቁትና ለምንድን ነው መነሻቸው ምንድነው? መንስኤው ምንድነው? እንዴት ነው ማስቀጠልስ ምንችለው? እንደዛ አይነት ባህሪ ስሜት ሲኖር እንዴት ነው ማስተናገድ ምንችለው የሚለው ነገር ነው እስከ 9 ሰዓት ድረስ በስነልቦና ጉዳዮችን ያነሳን ከናንተ ጋር ቆይታ ምናደርገው። ብዙ ቁም ነገሮችን እንደምትጨብጡ ተስፋ እናደርጋለን። ኤፍሬም ከኛ ጋር አለ፣ ትግስቱ አልተንጉስም አለች። ያለው ነገር ያነሳን ከቴክኒሻናችን በለጥሻቸው ጋር ቆይታ እናደርጋለን። አብዲም ስልክ እየተቀበለ ነው። እናንተን ስልክ ደውሉለት። እንደምን ዋላችሁ? እንዴት ናችሁ? ሰላም ናችሁ ወይ? እናለን እግዚአብሔር ይመስገን። ዛሬ እንግዲህ ያው ርዕሳችንን አስተዋውቀናል። በቀጥታ ወደ ጉዳዩ ነው የምናልፈው። ለትዳር አጋራችን ለፍቅረኛችን አብሮ ላለው ሰው የምናሳየው ስሜት አለና ሰዎች ለምንድን ነው ይሄንን ስሜት መበሳጨት ሊሆን ይችላል፣ ማኩረፍ ሊሆን ይችላል፣ ቁጣ ሊሆን ይችላልና ያንን ነገር የሚያንጸባርቁት አጠገባቸው ባለው ሰው ነው ወይ በትዳር አጋራቸው ወይንም በፍቅረኛቸው ሊሆን ይችላል። ምናልባት እኮ በቂ ምክንያት ሁሉ ላይኖራቸው ይችላል። ያለ በቂ ምክንያት ይሄን ነገር ነው የሚያንጸባርቁትና ብዙ ጊዜ አብረዋቸው የሚኖሩ ጓደኞቻቸው፣ ፍቅረኞቻቸው ወይንም የትዳር አጋራቸው ወይንም በቤተሰብ ደረጃም ሊሆን ይችላልና በጣም ሲጨነቁ ነው የሚታየው። ምን አድርጌው ነው ለዚህ የሚያበቃ ነገር አለ ወይ ያሉ ራሳቸውን ሲጠይቁ ሲጨነቁ ነው የሚታየውና አብሮነትን ይሄ አብሮ መኖሩንም አንዳንድ ጊዜ በጣም አሰልቺ ያደርገዋል። አደጋ ነውና በጣም ነው የሚጨንቀው። ባል ከሆነ ወደ ቤት ሲሄድ ገና የሚሰማው በቃ ጭቅጭቁ ሊሆን ይችላል። ሚስትም ከሆነች እንደዛው። እንደውም አንድ ልጅ ምንድነው ያለው ትዳር እንዴት ነው ከማግባቱ ትንሽ ካገባ በኋላ ትዳር እንዴት ነው ተብሎ ሲጠየቅ አይ የት ነህና ፍርፍር ይበዛዋል አለ። እና ሁሉ ጊዜ የት ነህ ከሆነ ፍርፍርም ከሆነ ትንሽ ከባድ ነው የሚሆነውና እንደዛ እንዳይሆን ምንድነው ማድረግ ያለብን? እንዴት ነው ያንን ሰው መንከባከብ ያለብን? እንዴት ነው ትሪት ማድረግ ያለብን? አብረንስ እንዴት ነው መቀጠል ምንችለው? ይሄን ነው የምናነሳው። ቲጂ ልክ ነው። ያው ኤፍሬም ዛሬ እንዲጀምር ነበር፣ ምክንያቱም ሁሌም እኔ ነኝ የምጀምረውና ተነጋግረናል ኤፍሬም እንዲጀምር። እኛ ለሴት ያው ቅድሚያ ያልን ነው እስከዛሬ ስናስቀድምሽ የነበረው። አዎ ግን ምንድነው እንደው ለማሳየት ያክል አድማጮች ዛሬ የምናወራበት ጉዳይ አሁን ስሜቶች አሉ። በእንግሊዘኛው ፖዚቲቭ ኔጌቲቭ ኢሞሽን ተብሎ የሚቀመጡ አሉ። በስሜት ደረጃ ማለት ጤንነት እንዲሰማን ምቾት እንዲሰማን የሚያደርጉ ስሜቶች አሉ፣ ምቾት እንዳይሰማን ደግሞ የሚያደርጉ ስሜቶች አሉ። ግን የሰው ልጅ ሆነን ከተፈጠርን ድረስ እነዚህን ሁለቱን ስሜቶች ኤክስፒሪየንስ እናደርጋለን ወይንም እናንጸባርቃለን ማለት ነው ሰው እስከሆነን ድረስ። ነገር ግን አሁን በጣም ምቾት ወደማይሰጡ ስሜቶች እንመልከትና ለዛሬ ማለት ነው ለምሳሌ ንዴት፣ ቁጣ፣ ብስጭት፣ ማኩረፍ እንዲህ አይነት ነገሮች አሉና ምናንጸባርቅ ሰዎች አለን። ማንጸባረቅ ብቻ ሳይሆን ይሄንን ነገር አብዛኛው ጊዜ በጣም ውጭ አብረናቸው ከምንሰራቸው ሰዎች በስራም ከምናገኛቸው ወይም በማህበራዊ ህይወት ከምናገኛቸው ሰዎች ይልቅ አብሮ የሚኖረው ሰው ላይ በጣም ታኮርፋለ። አብረው የሚኖረው ሰው ላይ በትዳርም በፍቅር ላይ በጣም ትቆጣለ። በጣም ደስ የማይሉ አላስፈላጊ ቃላቶችን ትጠቀማለና እነዚህ ሰዎች ሲጠየቁ ምን ብለው ነው የሚሉት? በቃ እኔ እንደዚህ ነኝ። አሁን አንዳንዴ አሁን ኤፍሬም ቀጥሎ የሚያነሳቸው ጥሩ ነጥቦች አሉ። በእንግሊዘኛው ቃል ዲፌንስ ሜካኒዝም የምንላቸው ወይንም አንዳንዴ አይምሮ ለመጠበቅ ሲል ራሱን የሚጠቀመው ሜካኒዝም ነው። ያ ማለት ምንድነው? ችግር እንዳለበት አውቀ ግን ችግርህን በጣም ራሽናላይዝ አድርገው ወይንም ምክንያታዊ አድርገው ለምሳሌ እኔ ቁጡ ነኝ፣ በቃ እንዲህ ነኝ፣ አልቀየርም። ስለዚህ ቤተሰቦቼ ተረዱኝ፣ ስናደድ የሆነ ነገር አድርጉ፣ ተረዱኝ። ብጮህባችሁ ከልቤ አይደለም፣ በሰድባችሁ ከልቤ አይደለም። አሁን ትዳር ላይ እንዲኬዞችንም አብረን ስንሰራ ሰዎች የሚሉ እንደዛ ነው። አሁን ለምሳሌ ያክል ባል መጥቶ ሚስት በጣም ትናገረኛለች፣ በጣም ስትቆጣ ስትናደድ የምታረገውን አታውቅም፣ ወይ ቃት ሰድባለች፣ ትሳደባለች ሊል ይችላልና አንዳንዴ እንደዚህ አይነት ሁኔታዎች ላይ ሲሆኑ ሚስትን ስናናገር ደግሞ ምንድነው ምትለው? እኔ በቃ እንደዚህ ነኝ፣ ከልጅነቴ ጀምሮ በቃ ኃይለኛ ነኝ፣ በሳጫለሁ፣ ሌሎች ብዙ ጥሩ ነገሮች አሉ፣ ስለዚህ ይቻለኝ ለምን አይረዳኝም? ከልቤ አይደለም የሚሰደብኩት ስድብ፣ በጣም ከልቤ አይደለም። አጋጣሚ ሆኖ ደግሞ የሚሰደቡት ስድብ ከክብር ጋር የተገናኙ፣ ከማንነት ጋር የተገናኙ፣ ከቤተሰብ ጋር ከእምነት ጋር ሊሆን ይችላል የተገናኙና ማንነትንና የኋላ ታሪክን የሚነካ ሊሆን ይችላልና
ምንድነው አሁን ከስር መሰረቱ ነው የምናየው ለምንድነው እነዚህ ሰዎች የሚናገሩት ይሄ ነገር ለምንድነው የምንወደውን ሰው የምንጎዳው አንዳንዴ ጉዳቱ ያለው በጣም ከቅርብ አብሮ ከሚኖር ከትዳር አጋርህና ከልጆች ነው የሚሆነው ጉዳቱ ይበልጥ የሚሆነው አብራቸው የሚሰሩ ሰዎች ጉዳቱ ሁሉ አንድ አራተኛ ላይ ደርስባቸው ይችላልና ለምንድነው ሰዎች ይሄን ነገር የሚያደርጉት ለምንድነው ቅርብ ያለን ሰው ላይ የምንናደደውና በጣም አስፈላጊ የሆኑ ቃላቶችንስ የምንናገረው መነሻው ምንድነው የሚለው ያው ሁሌ እኛ እንግዲህ የምንታወቅበት የልጅነት ነገር ኤፍሬም እና እኔ በጣም እንወዳለን ከልጅነት እናነሳለን ያው የልጅነት ጊዜ ተነስተን እሱን ዛሬ ማንነታችን ያው ትላንትና ነው ትልቅ ቦታ የሚይዘው ግን እንደ መግቢያ ነው ያሰብኩት ነገር ምንድነው ሰዎች ብስጩ ሲሆኑ ቁጣኞች ሲሆኑ ሲያኮርፉ መቼስ ይሄን ነገር በህይወታችን ሁላችንም ማስተናግደናል አድማጮቻችንም በደንብ ራሳቸውን ወደ ኋላ ትላንትናና ከትላንቱ ላይ መለስ ብለን ስናይ ሁሉም ሰው በእነዚህ አይነት ነገር ውስጥ ያልፋል ማለት ይበሳጫል ወይ ሊቆጣ ይችላል በሆነ አጋጣሚ ወይ ሊያኮርፍ ይችላል እና ይሄ ነገር ተፈጥሯዊ ነው ስሜቱ ማለት እንችላለን ተፈጥሯዊ ነው ማለት እንችላለን ማለት ሰው በመሆኑ ይሄ ነገር በህይወቱ ሊመጣ ይችላል ማለት እንችላለን ይሄን ስሜት ሊሰማው ይችላል ማለት እንችላለን እሺ ምን ተበሰጠኝ እድል ልጠቀም እድል አይገኝም ጥሩ ነገር ነው ያነሳው መጀመሪያ ላይ ያነሳቸው ነገሮችም ነበሩና አሁን የሰውን ስነ ልቦና እንግዲህ ስናየው ተመልሰን ሁለት ነገር አለ አንድ ለምሳሌ አንድ በጣም ከባድ ወቀሳ ቢደርስበት አንድ ሰው ለምሳሌ ብዙ ጊዜ የሚጠቀማት ምሳሌ አለች እኔ ብዙ ጊዜ አምሽቶ መግባት ሊሆን ይችላል አሁን ወንድም ሴትም ያመሽ ይችላል ማን ወንድ ባለ ያመሻል እያልኩ አይደለም ስላለ ማንንም ሰው ያመሽ ይችላል ማምሸት ስለ ከቤተሰብህ ከሚፈልገው ጊዜ በላይ ወይም ደግሞ በጣም በቃ ምንም ቤተሰብን ላታገኝበት በሚችልበት ሰዓት መግባት ማለት ነው ቤተሰብ ልጆች 3 ሰዓት 2 ሰዓት ሊተኙ ይችላሉ ልጆችን ባይኖሩ ሚስት ወይም ደግሞ ባል ቤት ሆኖ የሚጠብቃል ቤተሰብ ማለት ነው አሁን ይሄን ነገር ለተደጋጋሚ ጊዜ ታደርገዋለህ ወይም አንድ ሰው ሊያደርገው ይችላል በተለያየ ምክንያት በስራም ሊሆን ይችላል በማህበራዊ ጉዳይ ሊሆን ይችላል ከዛ እንግዲህ የሆነ ጊዜ ቤቶች ሽማግሌ ሊጠሩ ይችላሉና እንግዲህ በጣም አንተ ያመሸነ መገባው ቤተሰቦችንም አታገኛቸውም እና ይሄ ትዳር ወይም ደግሞ ግንኙነት ውጤታማ ይሆን አይደለም ተብሎ ይወቀሳል ሲወቀስ እንግዲህ አንድ ሰው መጀመሪያ ወደ ምሮ ይመጣው ምንድነው አመሻለሁ ወይ የሚለው ጥያቄ አይደለም የሚመጣው እሷ መጨረሻ ነው የምትመጣው ታመሻለህ ሲባል ወዲያው ራሱን ለመከላከል ነው የሚነሳው አመሻለሁ ወይ ብሎ ቢጠይቅ ኖሮ ኢቭን ይሄ የሽምግልናው ሂደት ራሱ በጣም አጭር ይሆን ነበር ያገኘዋል መልሱና ያመሻል ግን ወዲያው የሰው ልጅ ብዙ ጊዜ ምንድነው የሚያደርገው እኔ አመሻለሁ ትለኛለች እሷ ግን እኮ ይሄው ቤትም ሆና ምንም አሰራም ቤትም አምሽታም ቤትም እያለች እኮ ወይ ፊልም ነው የምታየው ወይ ቴሌቪዥን ነው የምታየው ወይ ስልክ ለረጅም ሰዓት ነው የምታወራው ለአንድ ሰዓት ለ2 ሰዓት ያህል ስለዚህ እሷም ታመሻለች ቤትም ሆና ማለት ነው ብሎ ሊያስብ ይችላል ስለዚህ ይሄንን ነው እንግዲህ አሁን ሰው ራሱን መጀመሪያ ወደ መከላከል ነው የሚሄደው ማንኛውም አይነት ወቀሳ ሲመጣበት ማለት ነው ይሄ መከላከሉ ጥሩ ነው መጥፎ ነው ወይስ ጤናማ ነው ወይ በራሱ ያልክ ነበር መጀመሪያ ላይ ማለት ነው ተፈጥሯዊ ነው ስትል ነበርና ይሄ መከላከል በራሱ ጤናማ ነው ተፈጥሯዊ ነው ምክንያቱም አይምሮ ሁሉንም ነገር ለምሳሌ ሰው የወቀሱትን ነገር በሙሉ የሚቀበል ከሆነ ሊታመም ይችላል ወይ ህመም አለው በራሱ ማለት ነው በተለይ ደግሞ ለራሳችን የምንሰጠው ግምት ይወርድና በጣም ትንሽ ይሆናል የዛን ጊዜ ምንም ማድረግ አትችልም ግንኙነትም ይበላሻል ስራም ይበላሻል ኢቭን ስጦታ ራሱ ቢሰጠው አንድ ሰው አይገባኝም ብሎ ነው የሚመልሰው ለሰራው ስራ ራሱ ምክንያቱም ራሱን እየተከላከለ አልነበረም በሆነ ደረጃ ጥሩ ነው ዲፌንድ ማድረግ ራስን መከላከል ስትወቀስ ማለት ነው ግን እስከማታቀው ድረስ ወይም ደግሞ ችግሮችን እስከ አይነ ስውር በቃ እስከሚያደርግ ድረስ ከሆነ ያ መከላከልክ ግንኙነትን ያደክመዋል በጣም እንደውም ዊክን በቃ በጣም ያሳሰዋል ያቀጥነዋል ማለት ነው ያ ማለት ምንድነው ማንኛውም ነገር ለመከላከል ነው የምወጣው አንድ ነገር ሲነገር ቤት ውስጥ ለመከላከል ነው የምወጣው ታመሻለህ ሲባል ነው አላመሽም ማምሸት ስንት ሰዓት ነው ላለኝ እንደው ሰው በዚህ ሰዓት እኮ በሺፍት ስራ የሚወጣ ሰው አለ ሰው ይወጣ ነው ብዙ ራሽናላይዜሽን ነው ያልሽ ነበር ሲጂና ብዙ ምክንያቶች አመጣለኝ እና በክርክር ደግሞ የሚፈታ አይደለም ይሄ በአንድ ሲደመር አንድ አይደለም ብዙ ጊዜ እንደዛ አይነት ክርክሮች ምክንያቱም መሸ የሚባለው ስንት ሰዓት ነው አከራካሪ ነው እነዚህ ነገሮች አንድ ጥቅም አላቸው እንዳንታመም ያደርጋሉ አእምሮአችን እንዳይታመም ያደርጋሉ ግን ጉዳታቸው ምንድነው ሲበዛና መጠናቸውን ሲያልፍ ጉዳቱ ምንድነው ግንኙነትን በጣም ያደክመዋል በጣም ነው የሚያደክመው ምክንያቱም ወደ ግንኙነት ማየት አትችልም
ሁሉ ጊዜ ራስን እዛ ቤት ውስጥ በመከላከል ላይ ነው። ምን እንዴት መሰለ የሆነ ጦርነት ውስጥ ሆነ ወደ ካምፕ እንመላለስ ማለት ነው። በሰላም እየተከላከልክ ካምፕ ትገባለህ፣ ትተኛለህ። ቤት እንደ ካምፕ ነው የሚሆነው። በቃ ያ ግንኙነትን ያደክመዋል። ሁሌ የመከላከል ስራ ነው የምትሰራው። ስለዚህ አያድግም፣ ሊያድግ አይችልም ይሄ ግንኙነት ማለት ነው። ምክንያቱም ሁሌ መከላከል ላይ ያለው አብሮ አያወራም። አብሮ ቢያወራም ወዲያው የሚመጣው ምንድነው እንደዚህ ስለሆንሽ ነው፣ ወይም ደግሞ እኔ ራሴ እንደዚህ ስለሆንኩኝ ነው፣ እኔ ተናዳጅ ነኝ፣ እኔ ትዕግስት የለኝም፣ እኔ ውይይት አልወድም የሚል ሰው አለ። ለምሳሌ ስብሰባ፣ ረጅም ሰዓት ስብሰባ አልወድም፣ ቢሮም ተሰብስቤ እንደገና ቤት ደግሞ የምን የቤት ስብሰባ ነው የምትይኝ፣ በቃ እናውራው፣ በስልክ ማውራት እንችላለን፣ ወይም ደግሞ አርጊውና ስጨርሽ ንገሪኝ፣ ወይም አርገውና ስጨርስ ነገር ልትል ትችላለች ሚስትና ይሄ እንግዲህ አሁን ምንድነው ግንኙነቱን እያሳሳው የመነጋገር ክህሎታቸውን እያጠበበው ይመጣል። ከዛ መጨረሻ ላይ ስታየው እንግዲህ ወይ ተለያዩ ልሰማ ትችላለህ፣ ወይም ደግሞ የሆነ ድንገተኛ የሚመስል አይነት ነገር ልሰማ ትችላለህ። ግን ድንገት የመጣ መለያየት አይደለም። ብዙ የመከላከል ስራዎች፣ ብዙ የዲፌንስ ስራዎች ተሰርተው መጨረሻ ላይ ውጤቱን የምታየው ማለት ነው። ስለዚህ ስለ ውጤቱ ሳይሆን ዛሬ የምናነሳው ስለ መነሻዎቹ፣ እንደዛ አይነት መነሻም አለ ግንኙነት ላይ። እኛ ጋርም ሲመጡ ሰዎች ሐሙስ ላይም ሲቀርቡ አንዳንዶቹ መነሻዎች እንደዚህ አይነት የመከላከል ስራዎች ናቸው። ግንኙነት ውስጥ ገብተህ ራስን የመከላከል ስራ። መከላከሉ እንዴት ነው ምናልባት ወደሚለው መግባት እንችላለን። ሰው እንዴት ነው የሚከላከለው? አንደኛው ቁጡ ማለት ምንድነው? ኢቭን ሳይሰማ ጉዳዩን የቀረበለትን መረጃ ሳያዳምጥ አንድ ሰው ቶታሊ ቁጡና ጨዋሂ ሊሆን ይችላል። ቤት ውስጥ በጣም በከፍተኛ ንግግር ነው የሚናገረው። ገና ከውጭ ገና ከበር ከማንኳኳት ጀምሮ ለምሳሌ መጀመሪያውን ዙር ታንኳኳለ፣ አልሰሙህም። ስለዚህ ሁለተኛው በቦክስ እንደዚህ በድብደባ ነው የሚሆነው። ከዛ ጀምሮ የሰውየው ማንነት ታያለ፣ ቁጣውን ማለት ነው። ከበር ይጀምራል። በር ሲከፈት በራ ከፍቶ ነው ብሎ ሊጮህ ይችላል። ከዛ ይገባል። ከዛ ወዲያው ግቢ ውስጥ ሰርች ያደርጋል፣ ይፈልጋል። ኮንዶሚኒየም ከሆነ ኮንዶሚኒየም ውስጥ፣ ግቢም ካለው ግቢ ውስጥ ይፈልጋል። የሆነ ጥፋት ማለት ነው፣ የሆነ ቁጣውን በደንብ የሚያሳይለት የሚያወጣለት ማለት ነው። ምክንያቱም ውጪ በር ላይ አልጨረሰም ገልጾት ማለት ነው። ያንን ዲፌንስ ያንን መከላከል ማለት ነው። አዎ ምናልባት የሁለተኛው ድብደባ ቶሎ ሊያስከፍት ይችላል። ስለዚህ ልክ ቤት ውስጥ ሲገባ ትፈልጋለህ፣ የሆነ ነገር ታገኛለህ። ደግሞ በእርግጠኝነት አንድ ሰው ለመናደድ ከፈለገ የሆነ ምክንያት ማታ ሲገባ በተለይ ደክሞሃል፣ ስለደከመ በሚያናድድ ትንሽ ነገር ነው የሆነ ነገር ታገኛለህ። ስለዚህ በሷ ነገር በተለይ ደግሞ በሷን ይዘ አሁንም ትገልጻለህ፣ መግለጽ መከላከልን ትቀጥላለህ ማለት ነው። እኔ አንድ ባለ ትዳር አውቃለሁኝና ምንድነው የሚያደርገው? በብዛት አምሽቶ ነው የሚመጣውና ሚስቱ በጣም ነው እንትምትለው። ቤት ሲገባ ለምንድነው የምታመሸው? ልጆች አሉ፣ በጊዜ መግባት አለበት። በዛ ላይ ትንሽ የመጠጣትም ነገር አለና ሲመጣ ቅድም እንዳልከው በሩን በኃይል ያንኳኳል። ሚስት ያው ንቁ ሆና ነው የምትጠብቀው። ሮጣ ተነሳ ትከፍትለታለች። እንዳልከው አንዳንድ ነገሮችን ይፈልጋል፣ ስህተቶችን ማለት ነው። እራት መብላት ትፈልጋለሁ ይላል። መብላት እኮ አይፈልግም፣ እራት መብላት ትፈልጋለሁ ይላል። እሷ ታቀርባለች። ያው እሱን እየጠበቀች አልበላችም፣ አብራው ልትበላ። ከዛ እንጀራውን ነው የሚፈልገው፣ የሆነ የወፈረ ቦታ ምናምን ነገርና ለኔ ይሄ ነው ወይ የሚቀርበው ምናምን ብሎ ቆርሶ ፊት ለፊቱ ያስቀምጣል። በዛ ይጣላል። ምግቡንም ሳይበላ አልፎ ሄዶ ይተኛል። ቅድም እንዳልከው ነው፣ በቃ ምክንያት የመፈለግ ነገሮች አሉ። ሰዎች ለምንድን ነው እንደዚህ የሚሆኑት? ስለዚህ ምንድነው አሁን የሰው ምንድነው እያደረገ ያልከው ካለ ጤናማ የሆነ የንዴት ሂደት ራሱ የለውም። ንዴት አሁን ሁሉም የራስን የመከላከል ብቻ አይደለም። ንዴት ማለት ሪስፖንስ ነው ወይም ምላሽ ነው። አንድ ለሚፈጠር ነገር የምትመልሰው ምላሽ ነው፣ የስሜት ምላሽ ነው። ይሄኛው ንዴት ግን ምንድነው የመከላከል ነው። ግንኙነት ውስጥ መስራት ያለብህ መፍታት ያለብህ ጉዳዮች አሉ። እነሱን መጋፈጥ ስለማትፈልግ ወይም ስለማትችል ለጊዜው አንድ ሰው ስለማይችል ወይም ስለማይፈልግ ምን ያደርጋል? እንደገባ ግን ለወሬ ወይም ለውይይት ማመቹ ጊዜዎችን ይፈጥራል፣ ኢንቫይሮንመንቶችን ይፈጥራል፣ ራሱን ይከላከላል ማለት ነው። ቁጣው ምንድነው? ከመነሻውን ስታየው እውነተኛ የሆነ በጣም የሚያስቆጣ ነገር ላይ ያገኝ ይችላል። ያ ሰው ግን ራሱን ይከላከላል በቁጣ ማለት ነው። ወይም ማስደንበር ልትለው ትችላለህ። ቤት ገብቶ ያስደነበረ ያን ሴትም ወንድም ልትሆን ትችላለች። ተጽዕኖ ለመፍጠር ነው፣ ዝም ለማሰኘት ነው ወይንስ ነገሮች እንዳይነሱ ተፈልጎ ጫና ለማሳደር ተፈልጎ ነው ያቆጣም የሆነ? እንዳልኩ ራስን ለመከላከል ነው። ራስን ከምንድን ነው የምትከላከለው ነው። ቤት ውስጥ ምናልባት የሚነሱ ነገሮች አሉ፣ ወይም ደግሞ በፊትም ያንተ ችግር የተባሉ ነገሮች ሊሆኑ ይችላሉ፣ ያንተም ላይሆኑ ይችላል። ግን አንድ አሳይመንት አለ፣ መፍታት ያለበት አሳይመንት አለ። ያንን አሳይመንት መጋፈጥ ለአንተ ከባድ ሊሆን ይችላል አንድ ሰው። ስለዚህ ራሱን የሚከላከለው ወይም ያ ነገር እንዳይነሳ ራሱን የሚከላከለው በቁጣ ሊሆን ይችላል፣ አንገር በምንለው ማለት ነው። ይህን ቁጣ በተለያየ ነገር ትገልጸዋለህ። በቶን በድምጽ ከፍታ ሊሆን ይችላል፣ በእጅ እና በእግሬው እንቅስቃሴ ሊሆን ይችላል። ኢቭን አንድ ሰው እኮ አይተህ ከሆነ
ትላለህ ቤት ገብተህ ማታ ላይና የድካምና የቁጣ ይለያያል። እንግዲህ ሰው የሚያየው እሱን ነው። ምን ሆነሃል? ሰላም አይደለም ስራ ቦታ ምን ተፈጥሮ ነው? በቃ ዝም ትላለህ፣ ዝም። ስለዚህ አሁን ምንድነው ራስን ተከላክለህ ሰማው ማለት ነው ከዋናው ጉዳይ ማለት ነው። ይሄ አንዱ መገለጫ ሊሆን ይችላል። ጥሩ ሌሎችም አሉ እንደዚህ ከቁጣን በደንብ አነሳን እንጂ ኩርፊያም አለ፣ ብስጭትም አለ፣ የተለያዩ ነገሮች አሉ። ይሄ ያው ወደ ጉዳያችን ነው ተመልሰን የምንገባው። አስፍቶ ለማጠር ማንንም ሰው ድንበርን እንደ በቃ አስፍቶ ማጠር ነው ማለት ዘሎ እንዳይገባ ወይንም ለድርድር ለውይይት ምቹ ጊዜን ላለመስጠት ይመስላል። ቀድሞ ማኩረፍ ወይንም ቀድሞ መቆጣት መንስኤዎችን እናያለን። ትጂ ለምንድን ነው ሰዎች እንደዚህ የሚሆኑት? እሺ ምናልባት ከመንስኤዎቹ በፊት አሁን ኤፍ ያነሳውን ነገር በደንብ እስቲ እናጠናክረውና አንዳንድ ጊዜ በጣም ጎረቤቶቻችን ላይ ሊሆኑ ይችላሉ ወይም እናቃቸው ቤተሰቦቻችን አባላት ሊሆኑ ይችላሉ። አንዳንዴ ተጋጭተው ለሽምግልና ሄደን ሰዎች ልንኖር እንችላለን። ወይም ጎረቤት ጋር ጩኸት ሰምተን ምን ተፈጠረ ብለን ሄደን ልናቅ እንችላለንና አንዳንዴ እዛ ሰዎች ቤት ገብተን ቁጭ ስንል ያው ሽምግልና ነው ባህላችን። ተጣልተዋል ወይ ሚስት ያለቀሰች ነው ባል በጣም ተናዷልና ቁጭ ስትል ለሽምግልና አጀንዳዎች ይነሳሉ፣ የተጣሉበት አጀንዳዎችና እኔ እንደው እርግጠኛ ነኝ ሽማግሌ ሆኖ ብዙ በጣም ልምድ አለን የሚሉ ሰዎች አንዳንዴ አጀንዳው ራሱ በጣም የሚያጨበጥሉ ግራ ይገባቸዋል። አሁን ለምሳሌ ያክል ጥሩ ምሳሌ ኤፍ ያምጥቷል። አምሽቶ መጥቶ ሲመሽ በራሱ ገና ይታወቃል። የማምሸት ጉዳይ ቤት ውስጥ መነጋገሪያ አጀንዳ እንደሚሆን ይታወቃል። ገና ወደ ቤት ሊሄድ ያሰበ አንድ ባል ያውቀዋል ማለት ይሄ ምንም ግልጽ ነው እና በጣም እየሰለቸውም እየተነጫነጨም ነው የሚሄደው። ምክንያቱም ገና ቤት ሲገባ ያ ጉዳይ ይነሳል፣ ማይቀር ጉዳይ ነው። ስለዚህ ምንድነው የሚደረገው? ቅድም እንዳለው ወደ ዲፌንስ ሜካኒዝም ምንድነው አሁን ይሄ ዲፌንስ ሜካኒዝም ማለት በጣም በደንብ ወደ አማርኛ አምጥተን ስናብራራው ለራሳ አንተ ታውቀዋለህ ልክ እንዳልሆንክ በነገራችን ላይ እና አይምሮ ያስጨንቀሃል። ለምሳሌ የምትተሱነው ትክክል አይደለህም ማለት አንድ ባለ ትዳር ሊያደርጋቸው የሚገቡ ነገሮች ወንድም ይሁን ሴቶች እናውቃለን። በነገራችን ላይ በተለምዶ በባህልም ይሁን በሃይማኖትም ይሁን እናውቀዋለን ትክክል የሆነውና ያልሆነውን ነገር ማለት ነው። ስለዚህ ከመስመር ስትወጣ ህሊና የሚባለው ነገር እኛ ህሊና ብለን ስለምንጠቀመው ነው ብዙዎቻችን በስለልቦናው ሌላ ቃል አለው። ግን እኛ ህሊና አንተና አይለም እንዴ ህሊና የለውም እንዴ ህሊና የላትም እንዴ ይባላል አይደል? ስለዚህ የሚነግር ፓርት አለ፣ የሚነግር አካል አለ ትክክል እንዳልሆንክ ማለት ልክ አይደለም። ለምሳሌ በጣም መጠጥ ቤት አምሽተ በጣም ያወጣ ገንዘብ ሰዎችን እየጋበዝክ ስትጠጣ ልክ አይደለም ይላል። ይሄ ገንዘብ እኮ ያስፈልጋል ለልጆች ለትምህርት ቤት፣ ይሄ ገንዘብ እኮ ምግብ ቤት ውስጥ የለም፣ ይሄ ገንዘብ ጤፍ የለም። በጣም እንደውም አንዳንድ ሰዎች ጭንቅላቴ ሊያሳብደኝ ነው ይላሉ። ምክንያቱም ይሄ ፓርት ወይንም እኛ ሱፐር ኢጎ የምንለው ማለት ነው በጣም ይሄ መካሪው ክፍል እንበለው ያምሮ ክፍል በጣም ስለሚጨቀጭቅህ ነው። ስለዚህ ከሱ ለመገላገል አንተ ዲፌንስ ሜካኒዝም ወይንም ሌላ ነገር ማበጀት መቻል አለብህ። ስለዚህ ምንድነው እያጠፋ ያለውን ጥፋት ልክ እንደሆነ ጥፋት እንዳልሆነ ራስን ማሳመን መቻል አለብህ። ለዛ ነው ልክ ቤት ውስጥ ስትገባ በር በጣም ደብድበህ ታንኳኳለህ። ከዛ ቤት ውስጥ በሩ ተከፍቶ ከገባ በኋላ ጉዳዩ ያንተ ማምሸት ሳይሆን ጉዳዩ የሚሆነው በር ለምን ቶሎ አልተከፈተም ነው የሚሆነው ማለት ነው። ስለዚህ ቀይሯል አጀንዳው ማለት ነው። አጀንዳ ተቀየረ። እኔ በጣም እርግጠኛ ነኝ እኛም ፕሮግራም ብዙ ባልና ሚስቶች ይሰማሉ። አንዳንዴ ቁጭ ብለው ጠረጴዛ ዙሪያ ላይ ችግሮቻቸውን ሲነጋገሩ የማይፈቱበት ጉዳይ አንደኛው ይሄ ስለሆነ ነው። በነገራችን ላይ መፍታት የማይቻሉ ለመሰለ ትክክለኛው ችግሩ ሳይሆን የሚወራ ያለው እንደ ዲፌንስ እንደ መከላከያ ያቀረብነው ጉዳይ ነው የሚያጨቃጭቅ። አሁን በር ለምን በጣም አሁን ሚስትም እኮ መጣ እንዴት በሩን በኃይል ታንጓጓዋለህ? ጎረቤት ልትበጠብጥ ነው ወይ ልጆቹን ከእንቅልፍ ልታስነሳ ነው? ስለዚህ ሁለቱ በጣም በምን ላይ መነጋገር ይጀምራሉ? ለምን በር አልተከፈተም? ለምን በሩን በኃይል መተዋው? እውነት እንደው እናውራ ከተባለ ማለት ነው በትክክል አጀንዳ ወይንም ይሄ ነገሩ ጉዳዩ የበር መከፈት ነው ያለ መከፈት ማምሸት ነው ወይም ከማምሸቱም ሌላም የገንዘብ ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የቤተሰብ ጉዳይ ነው። ስለዚህ ምንድነው ከእርሱ ትወጣለህ ማለት ነው። በእነዚህ ጉዳዮች በእነዚህ ዲፌንስ ሜካኒዝም ብለን በእንግሊዘኛ በመንጠራቸው ወይንም ችግሮቻችንን በጣም ጥሩ አሪፍ ነገር እንሰጣቸውና መልክ እንሰጣቸውና እንሸፋፍናቸው። ለምሳሌ ያክል አሁን እኔ በአንድ ወቅት አስታውሳለሁ አንድ ሰው ምን ብሎኛል፣ ከሚስቱ ጋር ግጭት ነበራቸውና ምንድነው ግጭቱ ብዙ ነገራችን ጥሩ ነው ይሉሃል ባልና ሚስቱ ምንም ብዙ ችግር የለም፣ ችግራችን ስድብ መሰዳደብ ማለት ነው። በጣም ባለቤቴ ሲሰድበኝ
በጣም በቃ ያስደነግጣል ማለት ያገባኝም አይመስለኝም ሌላ ሰው የሚሰርብ ያክል ነው የሚሰማው ነው የምትለኝ ማለት በጣም በቃ በጣም ከባድ የሚሉ አጸያፊ ማንንም ሰው ሊጠራቸው የማይችሉትን ቃላቶች አጥቶ እኔ ባለቤቴ እኔን ይሰድበኛል እና አጋጣሚ ከሱ ጋር ማውራት እድል ነበረኝና ምን አለኝ እኔ ምን ላድርገው እንጂ በቃ አፌን አልዘጋው እኔ በቃ ምላሴን ቢቆረጣል በቃ አልችልም ይሄ ነገር አልችልም እና ለምን አትረዳኝም በቃ ከልቡ አይደለም ብላ ዝም ትበለኝ ስሰድባት በቃ ከልቡ ማለት በጣም የሚገርመው ነገር ስድቡ ሰው ያለበት ቦታም ሊሆን ይችላል ማህበራዊ ሊሆን ይችላል ቦታ ላይ ሰርግ ላይ ሊሆን ይችላል የተለያዩ ቦታ ልጆች ፊት ሊሆን ይችላል ስለዚህ በቃ ይሄ የኔ ባህሪ ነው እኔ አልቀየርም ስለዚህ ለምን አንደርስታንድ አታረጋኝም እንደውም እሱ በጣም ሲናገር የነበረው ምንድነው እኔ ሰዎች ሊረዱኝ ይገባል እነሱ ቤተሰቦቼ ያልተረዱኝ ሚስቴና ልጆቼ ካልተረዱኝ ማን ይረዳኛል እና እነሱ እንደገና ተመልሶ የመውቀስ ማለት ነው ስለዚህ ምንድነው ችግሮቻችንን አሁን ዛሬ የምናወራው ችግሮቻችንን እስቲ እንደ ችግር እንቀበላቸው ነው ዛሬ ማለት የዲፌንስ ሜካኒዝሙ የሚባለውን ነገር እንግለጸውና እንደ ችግሮቻችን እንመልከታቸው እንጋፈጣቸው የመሳደብ የመቆጣት የኃይለኝነት ችግር ካለን በቃ እኔ እየተቆጣሁ ነው ያለሁት እኔ እየተታደብኩ ነው ያለሁት እኔ ኃይለኛ ነኝ ይሄ ማድረጌ ደግሞ ምቾት አልሰጠኝም ኩርፊያንም እንደዛው ነው ምናየው ኩርፊያንም ልክ እንደዛው በተመሳሳይ ሁኔታ ማለት ነው በተለይ ሴቶች ላይ ወንዶችም ማለት ይቻላል ኩርፊያ አለ ማለት በቃ ምንም ነገር እንድታናግራት ወይንም እንድታናግረው ያለ መፍቀድ እነዚህ ነገሮች አሉና ዞሮ ቅድም እንዳነሳ ነው አጀንዳን ለማስቀየር ወይንም በዋናው ርዕሰ ጉዳይ ላይ ላለማውራት ፍርሃት በቃ እዛ ነገር ላይ ላለመነጋገር በጉዳዩ ላይ ካላወራን ካልተነጋገርን ደግሞ ችግሮች ሊፈቱ አይችሉም የብዙ ባለትዳሮች የብዙ ጮኛሞች የብዙ ፍቅረኛሞች ግንኙነት የሚቋረጠው በአጀንዳው አይደለም በትክክለኛው አጀንዳ አይደለም ምናልባት እኮ ያንን ነገር ቢወራ ቢነገር በጣም ቀላል ነገር ሊሆን ይችላል ሽማግሌ ሳያስፈልግ ሁለቱ ብቻ ተነጋግረው ችግሩን መፍታት ይችሉ ይሆናል ግን ከአጀንዳው ውጪ ነው ሰፍቶ የሚሄደውና ወደ ሌላ ወደ አላስፈላጊ ነገሮች ነው የሚያመራውና ይሄ የሚሆነው ለምንድን ነው ቅድም እንዳልሽው ቲጂ እነዚህ መነሻዎቹን እና ያለ ምናልባት የምትጨምረው ነገር አለ አው አሁን እንዳልነው ንዴት ብቻ አይደለም ብዙ ጊዜ ሰዎች እንደውም አንዳንድ ሰዎች ነው ያሉ እኔ አፌ ይናገራል እጮሃለሁ እንጂ ወደ ባዶ ነው አው ከውስጥ ጥይትም ያው ከተኮሰ በኋላ ቀልሃው ባዶ ነው ይባላል ጥሩ ምሳሌ ነው እንደዛ የሚባል ነገር አለና ብዙ ጊዜ እንደዛ አይነት ነገሮችን ካያሁን ሰዎቹ እውነትም ውስጣቸው ባዶ ሊሆን ይችላል ውስጣቸው ንዴት ሳይሆን ጉዳት ሊሆን ይችላል ያንን ጉዳት ግን መጋፈጥ አይፈልጉም ያንን ህመም ማለት ነው ስለዚህ በመንድነው የምንሸፍነው እንዳልከው በጥይቱ ጩኸት ሊሆን ይችላል ወይም ደግሞ በንዴት ሊሆን ይችላል ስለዚህ ይሄ አንዱ መገለጫው ነው ያ የሚያሳዩት ንዴት ማለት ነው ውስጣቸው ምንም ከሌለ ከየት ይመጣል ንዴት አሁን ትክክለኛው ንዴት ምንድነው አንድ ነገር ሲመጣብህ አንድ የሚያበሳጭ ነገር አንድ ያንተን ንብረት የሚወስድብህ ወይም ደግሞ ኢንሴኩሪቲ ደህንነት እንዳይሰማ የሚያደርግ ነገር ሲመጣ ወይም ደግሞ ክብርህን የሚነካ ነገር ሲመጣ ሰዎች ይናደዳሉ ጤናማ ነው ሰዎች ምላሽ ይሰጣሉ ያ ምላሽ ንዴት ሊሆን ይችላል አንዱ ግን ውስጣቸው ምንም አይነት እንደዚህ የመነጠቅ ወይም የደህንነት ስሜት ችግር ሳይኖር አሁን ገና እንደመጡ ቢናደዱ ሰዎች ወይም ደግሞ አፌናቲ ውጪ የምናገረው ናቲ የሚሉ ሰዎች አንዱ የመከላከል ስራ ላይ ያሉት የመከላከል ስራ ነው እንዳይነሳ ትልቁ ይሹ ማለት ነው ስለዚህ ይሄንን ምናልባት ራሳቸው ሊያዩ ይችላሉ ምን አይነት ንዴት እንዳለባቸው ማለት ነው ሁሉም ሰው የሚናደርሰው በሙሉ ዲፌንድ ያደረገ ነው ያልን አይደለም እንዳልኩ ያን ዛሬ እንድንጠነቀቅ ብዬ ነው ሶ ሌላው አሁን ምንድነው ብዙ ሰዎች ኢቭን አንድ ሰው ሳይሆን ባልም ሚስትም ወይም ጓደኛሞች ወይም ፍቅረኛሞች ያየነው ነገር ምንድነው በቃ ቅዳሜ እናወራዋለን ወይም እሁድ ቤት ስለምንሆን ወይም ደግሞ እሁድ ጊዜ ስላለ አርቆ መቅጠር ነው ነገሮችን የማሻገር ነገር ብዙ ጊዜ ምክንያቱም አሁን ስታስበው አሁን ለዛ በቂ የሆነ ዝግጅት የለህም ለዛ ያንን ለመፍታት ወይም ለመጋፈጥ ያንን ይሹ ማለት ነው ያንን ጉዳይ ማለት ነው ስለዚህ ምን ይላሉ የሚቀጥለው ሳምንት በቃ ተረጋግተን ስንመለስ ከደብረ ዘይት ወይም ደግሞ የሆነ ነገር ስናረግ እናውራው ይሄን ጉዳይ ተብለው ተስማምተው ይለያያሉና ያ እንግዲህ አልተፈታም ችግሩ አልተፈታም ግን ቀጠሮ ነው ያዝ ነው ከዛ በኋላ ያ ቀን ይመጣል ያ ቀን ሲመጣ ያንን ጉዳይ ለማውራት በቂ ትውስታ ራሱ የላቸውም ወይ በቂ ጉልበት ኢነርጂ ራሱ የላቸውም ስለዚህ አሁንም ምን ይባላል አዎ ተባብለን ነበር እንደዛ ወይም ደግሞ አብዛኞቹ ዝም ነው የሚባባሉት ስለዚህ ዝም ይባባል ያረሳሱት ከሌላ ነገር ይሸፈናል ዝም ትላለ እንደውም ያን ነገር እንዳታነሳብኝ ሲኒማ ቤት ወስጄ ጋብዛት ይገባል አው ሊባባሉ ይችላሉ አው የማራቅ ነገር ከዛ በኋላ የሆነ ቀን ላይ ከሆኑ ሳምንታቶች በኋላ ያ ጉዳይ እንደ ችግር ይመጣል ማለት ነው እንደ ውይይት ሳይሆን ተመልሶ ችግሩ ነው ይመጣል
የዛን ጊዜ አሁንም ምንድነው አንተ ነህ ወይም እኔ ነኝ ብሌም የማድረግ የመውቀስ ማለት ነው ያሻገር ነው። ታዲያ እኮ እሁድ እናውራ ተባብለን ነበር፣ ታዲያ ለምን ዝም አልክ? አንቺስ ለምን ዝም አልሽ ማየት ይችላል። አሁን እስካሁን እዚህ ጋርም ደግሞ ወደ ሁለተኛ ዲፌንስ ሜካኒዝም ይገባሉ ማለት ነው። ወደ ሌላ መከላከል፣ ወደ መቦቃቀስ ማለት ነው። ለምንድን ነው ያላስታወስከው ወደሚል ሌላ መቦቃቀስ ወይም ደግሞ ብሌሚንግ ይገባሉ ማለት ነው። ሶ አሁንም እንደዚህ ያለ ይቀጥላል ማለት ነው። ሶ እዛ ቤት ብዙ ጊዜ ስታየው ሁለት ራሳቸውን የሚከላከሉ ሰዎች ናቸው እንጂ ሁለት ተባብረው ችግራቸው የሚፈቱ ሰዎች ሳይሆኑ ሁለት ተከላካዮች ማለት ነው። እና ማን ያጥቃ ማኳስ ያቀብልና ያ የመከላከል ጉዳይ ደግሞ ቀላል አይደለም እንደምንለው። መጨረሻ ላይ ብዙ ትዳሮች እንደዚህ በዚህ ምክንያት ነው አይባል እንጂ ወይም ሪፖርት አይደረግ እንጂ የዚህ የመከላከል ነገሩ በጣም ጠንክሮ በጣም ከባባድ ደረጃ ላይ ያሉ የዲፌንስ ሜካኒዝሞች አሉ ወይም ደግሞ ራስን የመከላከል ነገሮች አሉ። ሶ ዛይ ሊደርስ ይችላል ማለት ነው መጨረሻ ላይ። ጥሩ መንስኤዎቹንም ለማየት እንሞክራለን። ከመልእክት በኋላ ነው ተመልሰን የምንመጣው። ለምንድነው ሰዎች የሚያኮርፉት? ለምንድነው የሚናደዱት? ለምንድነው የሚበሳጩት? በተለይ በቂ ምክንያት ሳይኖራቸው ለምንድነው ይሄንን የሚያደርጉት የሚለውን ነገር ነው አሁን በቀጥታ ወደ መንስኤው እንደዚህ እንዲያደርጉ የሚጋብዟቸው ነገሮች ምንድናቸው? ወደ ኋላ መለስ ብለን ሰዎቹ በህይወታቸው ያሳለፉትን ነገር እየተመለከትን ሰዎች እንዲበሳጩ፣ እንዲናደዱ፣ እንዲያኮርፉ ወይንም በትክክል በምክንያት ላይ በጉዳዩ ላይ እንዳይነጋገሩ የሚያደርጋቸውን ምክንያቶች ምንድናቸው የሚለውን ያንዳንዱን ነገር ዓለም አቀፍ ጥናቶችም ካሉ እነሱንም እያየን ውይይታችንን እንቀጥላለን። እስከ 9 ሰዓት ድረስ አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። በማድመጥ ላይ የምትገኙት ፋና ብሮድካስቲንግ ኮርፖሬት ፋና ኤፍኤም 98.1 ላይ የሚተላለፈውን የእርቅ ማዕድን ነው። ውይይታችንን መንስኤዎቻቸው ምንድናቸው? እነዚህ አብረዋቸው በሚኖሩ ሰዎች ላይ የሚያኮርፉ የሚቆጡ ሰዎች ምንድነው መንስኤው የሚለውን ነገር ልናነሳ ነው። ከማስታወቂያ በኋላ እንመለሳለን ብለን የተናገርነው። እስኪ እሺ ምንቴ አሁንም አንድ ሌላ ኮመን በተለይ ደግሞ እስከዛሬ አንስተነው ማናቀው በደንብ አንስተነው ማናቀው አንድ የመከላከል ዘዴ አለ። እሱንም እናንሳና ወደ መንስኤዎቹ እንገባለን። አይተ ከሆነ እንግዲህ በጣም በፍቅር ላይ ያሉ ወንድና ሴት ወይም ባልና ሚስት ሊሆኑ ይችላሉ። ሰው የሚቀናባቸው ናቸው። ምንድነው በጣም ይዋደዳሉ፣ በየ10 ደቂቃው ይደዋወላሉ፣ በየሰዓቱ ይገናኛሉ። በቃ ሁሉ ነገር አብረው ነው የሚያደርጉት። ሁሉንም ነገር ማለት ነው። አብረው መስሪያ ቤት አብረው ናቸው። እሷ መስሪያ ቤት ልክ ስራ እንደጨረሰ ይመጣል፣ እሷም እንደዛው። ማህበራዊ ጉዳይ ሁሌም አብረው ናቸውና በጣም አንዳንድ ሰው ሊቀና ይችላል። በጣም ጥሩ ፍቅር እንዳላቸው ማለት ነው። መንገድ ላይ ሲሄዱ ተቆላልፈው ባለፈው ሳምንት ከዛም የከፋል የባሰ ሊሆን ይችላልና አሁን ምንድነው አንዱ እንግዲህ ሁለቱም ላይሆን ይችላል ይሄን የሚያደርጉት። ከሁለቱ አንዱ ሊሆን ይችላል ይሄን የሚያደርገው ከፍተኛ በቃ የመገኘት አብሮ የመሆን ነገር ፍላጎትን ማሳየት ማለት ነው። ለምንድነው ስትላቸው አይ በጣም ስለምወደው ነው፣ በጣም እኔ ስለምወደው ነው በየሰዓቱ እሱ ማግኘት መደወል የት እንዳለ ማወቅ ፈልጋለሁ የሚል መልስ ሊሰጡ ይችላሉ። ግን ይሄም የመከላከል ነገር ሊሆን ይችላል። እንግዲህ በሰላሙም ነው ቅድም በንዴት ነበር አይደለ? ይሄ ደግሞ በጣም ፍቅር በሚመስል ነገር ውስጥም ከመጠን በላይ ወይም ደግሞ አንድ ሰው ስራው መስራት እስከማይችልበት ሌቭል ድረስ ስለሌላ ነገር ማሰብ እስከማይችልበት ነገር ድረስ ማለት ነው። በቃ አሁን ነው ስልኩን አንሳው፣ አሁን ነው የምፈልገው፣ በቃ አሁን አንሳው ስልኩንና እናውራ። አይ ቆይ የነዳው ነው ሊሆን ይችላል ወይም ስብሰባ ላይ ነው ወይ ምን ነገር ላይ ልትሆን ትችላለና ያ ምንድነው ዲማንዲንግ የሚባል አለ። ከፍተኛ ፍላጎትን መፍጠር ማለት ነው እዛ ሰው ላይ። ምክንያቱም እንግዲህ እናየዋለን ከፍተኛ ፍላጎት የሚፈጥረው ምንድነው ስልክ በመደወል ሊሆን ይችላል፣ ቴክስት በማድረግ ሊሆን ይችላል። ድንገት ተነስታ ወይም እሱ ተነስቶ አሁን ካልተገናኘን በቃ አሁን ነው መገናኘት ያለብን ብሎ ሲገናኙ ግን ያን ያህል ብዙም የሚያሳልፉት ጥሩ ጊዜ ላይኖር ይችላል። ሶ ይሄ እንደ ፍቅር ሊታይ ይችላል፣ ግን የፍቅር መገለጫነቱን ባለፈ መልኩ ሊሆን ይችላል። እንግዲህ ለምንድነው ስትል ውስጥ አሁንም ቅድም እንዳልነው አንድ ስጋት አለ መጋፈጥ የማትፈልገው። ያ ምንድነው የመተው ስጋት ሊሆን ይችላል። አንድ ቀን ትቶኛ ሰው ሊሄድ ይችላል ወይም ደግሞ ሊተወኝ ይችላል። ያ እንግዲህ ቀደም እንዳልነው ስንመለስ ወደ ምክንያቶቹ ወደ ልጅነት ብዙ ጊዜ ይመጣል። የመተው ሐሳብን ስትናገር ሰዎች ያለመቀበል፣ ቤተሰቦች ያለመቀበል ነገር መጨረሻ ምን ያመጣል? በጣም ዲማንዲንግ የመሆን በጣም በቃ ሰዎች እስከሚጨናነቁ ድረስ በፍቅር ሰበብ ማለት ነው። ወይም ደግሞ ፍቅር መገለጫዎቹ እንግዲህ ሰዎችን እንዳይተነፍሱ፣ እንዳያስቡ ወይም እንዳይንቀሳቀሱ ማድረግ አይደለም። ሰዎች ስራቸውን እንዲሰሩ ጥሩ ስሜት ተሰምቷቸው ጭምር ነው።
ነው ጥሩ ስሜት እየተሰማቸው ወይም ፍቅረኛ እንዳላቸው ያወቁ ሌላ ህይወታቸውንም እንዳያሳኩ ነው ወይም ደግሞ ብዙ ጊዜ እንደምትዩ ትርፋማ ይሆናሉ በማህበራዊ ህይወት ትርፋማ ትሆናለህ ጥሩ ክብር ታገኛለህ በስራ ህይወት እንደውም ብዙ ጊዜ ኢንተርቪው ላይ ብዙ ጊዜ ይጠየቃል ወይም ደግሞ ጣት ይታያል በተለይ ለትልቅ ፖዚሽን ከሆነ የምትታጨው ባለትዳር መሆነ በጣም ትልቅ ነጥቦች ይሰጣል በራሱ ማለት ነው እምነት ስለምትሰማ ማለት ነው ይሰማዋል ባለትዳር ነው ልክ ነው እነዚህ ሁሉ ትርፎች ናቸው እንግዲህ ሶ እነዚህን በማሳበብ ምንድነው ሰዎች የሚያደርጉት ከፍተኛ የሆነ የማጨናነቅ ስሜትን ትፈጥራለህ ማለት ነው ሰዎች ፍቅር ይሉታል ግን ፍቅር አይደለም ከፍቅር ከመገለጫነቱ ያለፈ ነው እንግዲህ ስጋት ስላለ ማለት ነው ወደ መቆጣጠር ማለት በቃ ያንዳንዱን ምሳ ሰዓት ሁሉ ላገኝሽ ፈልጋለሁ ለምንድነው ያልደወልሽልኝ እንደዚህ በቃ ጧትም ማታ ያንዳንዱን ሁሉንም ነገር ወይም ደግሞ እንደዚህ እንዳልከው ያለሽው አጠገብሽ ማን ያለው ምንድነው መሰማው ድምጽ እንደዚህ የመሳሰሉ ነገሮች ሁሉ ሊነሱ ይችላሉ ስለዚህ እነዛን በሙሉ በተቀሉ የፍቅር እንትናቸው ላንል እንችላለን ምናልባት እየደመደምንም ባይሆን ማለት ነው እስኪ ምናልባት ይሄን ነገር ተመልሰን ወደ ኋላ መንስኤው ላይ ምናነሳው ነው የሚሆነው ይሄ መተው ያልከው ነገር ምናልባት ለዚህ ነገር መነሻም ሊሆን ስለሚችል ማለት ነው መንስኤውን እስኪ ያነሳን እንዴ ለምንድነው ሰዎች እንደዚህ የሚሆኑት ምንድነው ምክንያቱ ልክ ነው እንግዲህ አሁን ባለፈው ሳምንትም ስናነሳ ምንቴ ብዙ ጊዜ ከልጅነት ጋር ስናገናኘውም ነበር ዛሬ አዲስ የምንጨምረው ነገር ምንድነው ያለፈ የግንኙነት ታሪካችን በራሱ ማለት ምንድነው አንድ ሰው ጓደኛ ይኖረዋል አንድ ሁለት ሊሆነው ይችላል ከትዳር በፊት ተጣልቶም ተገናኝቶም ብቻ በተለያየ ምክንያትና ሁለተኛው ባለፈው ሳምንት ሳናነሳ ያለፍነው ምንድነው ያለፈ የግንኙነት ታሪክ ምን ይመስል ነበር በራሱ ማለት ነው እንግዲህ ደስ ይያለን የተለያየውት የሚል ሰው ያለ አይመስለኝም ደስ ይያለን ተጣላን የሚል ሰው የለም አብዛኛው ሰው የሆነ ህመም አለ ወይም ደግሞ የሆነ ችግር ነበር አብዛኛው ሰው ኳይተ ከሆነ ቁጭ ብሎ ተነጋግረ በቃ ከዛሬ ጀምሮ እንግዲህ ጓደኛሞች አይደለንም ፍቅረኛሞች አይደለንም አልተሳካም ብሎ ሚላይ በጣም የሰለጠነ መለያየት የለም ስለ አብዛኛው ማለት ግንኙነት የሚጠናቀቀው በጥል ነው አይደል በኩርፊያ ድንገት ባለመገናኘት ከዚህ ሁለተኛ አጠገቤ እንዳደርስ በሚል አይነት ንግግር በድብድብም ሊሆን ይችላል ፊዚካል አቢዩዝም ሊሆን ይችላል ያ ሰለጠነ ብለን እንኳን ትምህርት ጥቅሱስ እናስቀምጠው በጣም የሰለጠነ አይነት ውይይት አደረጉ የምትላቸው ሰዎች እንኳን ምን አይነት ነገር አውርተው ነው የሚለያዩት ነው ትልቁ ጥያቄ የሚያወሩት ነገር ምንድነው ዲናያል ነው አሁን ወይም ደግሞ የመከላከል ነው ዛጋም ማውራት የምትፈልገው ማውጣት የምትፈልገው ህመም አለ ግን አታውጣው ሁለቱም ደስተኛ ለመሆን ይሞክራሉ በቃ አልተሳካም ከዚህ በኋላ እኔም ህይወቴን ቀጥላለሁ አንቺም ህይወትሽን ቀጢ እንደዚህ ደስተኛ የመሆን ነገር ነው ማሳየት ምክንያቱም የመጎዳት ስሜትን ማሳየት አይፈልጉም በተለይ ሁለቱም ለዚህ ግንኙነት ሞክረናል ጥረናል የሚሉ ከሆነ መጨረሻ ላይ ካልተሳካ በቃ በደስታ ነው የተለያየ ነው የሚል ስሜት ይፈጥራሉ ይሄ ያላለቁ ነገሮች አሉ እዚህ ግንኙነት ላይ ለምሳሌ አንዱ የመተው ስሜት ተፈጥሮብኛል ወይም ደግሞ አንድ ሰው ጥሎኝ ሄዳል ብላ ታስብ ከሆነ ሴት ወይም ጥላኝ ሄዳለች ብሎ የሚያስብ ከሆነ በሁለተኛው ግንኙነት ይሄ ነገር እንዳይከሰት የመጠበቅ ነገር ነው ማለት ነው ጥበቃው ደግሞ ይሄ ጤናማ የሆነ ጥበቃ አይደለም ምክንያቱም ሰው መጠበቅ አለበት አወደኛል ጥበቃ ኦቨር ኮንትሮል ቅድም እንዳልከው ከፍተኛ የሆነ ቁጥጥሮችን ታረጋለህ እንዳልከው ምሳሌ ሊሆን ይችላል ራት ላይ ለምሳሌ በያነቱ ሊሆን ይችላል ምግቡ እያንዳንዱን አይነት ምንድነው ብለህ ጠይቅ ትችላለህ ራሱ ይሄን ያህል ልገባ ትችላለህ ምርጫዎችን አሁን ምን እየተሰማሽ ነው አሁን በዚህ ሰዓት ምን እያሰብሽ ነው አሁን ምንም እያሰብኩ አይደለም ንገሪ ምን እያሰብሽ ነው አይ ስለ ስራ እያሰብኩ ነው ስለዚህ ስለኔ እያሰብሽ አይደለም ይሄ ማንድ ትልቅ ቻሌንጅ ነው እኔ አሁን ከጧት ጀምሮ ስላንቺ ሳስብ ነበር አንቺ ግን ስለኔ አታስቢው ስለ ስራ የምታስቢው ከኔ የበለጠ ስራ ነው የምታስቀድሚው እንደዚህ ያለ ይቀጥላል ባይተው አይምሮ እንዳልኩ እንደዚህ ምሳሌዎችን ቋንቋዎችን ያገጣጠመልህ ይቀጥላል መጨረሻ ላይ ምን ላይ ትደርሳለህ አንድ ቀን ልታወኝ ትችላለች እንዳትተወኝ እያንዳንዱ ነገር መቆጣጠር አለብኝ እያንዳንዱ እንቅስቃሴ ማለት ነው ያንን ደግሞ እንዳያጨናንቃት በምንድነው የሚገልጸው በፍቅር ነው የሚገልጸው ሻይን ጠጣ በማለት ሊሆን ይችላል ጥሩ ጊዜ እናሳልፍ በማለት ሊሆን ይችላል ግን ከኋላ አንድ አጀንዳ አለው የፍርሃት አጀንዳ ማለት ነው የአንድ ቀን የመተው አጀንዳ አለውና ያን በምን ይገልጻሉ ሰዎች በጣም በከፍተኛ ቁጥጥር ሊገልጹት ይችላሉ ማለት ነው እስኪ ሌሎችን ነገሮች እናንሳት እጂ ምናልባት እንደ መንስኤ ሊሆን የሚችሉ ነገሮች ካሉ እሺ ያው ቅድም ብለናል ልጅነት ብዙ ጊዜ እኔም ኤፍሬም በጣም ደጋግመን የምናነሳው ቃል ነው ማለት ምን ወደው ነውና ያው ምናምንበትም ነው ምክንያቱም
የሰው ልጅ የልጅነቱ ውጤት ነው ብለን ነው የምናስበው። በልጅነቱ እኛ የትላንት ውጤቶች ነን፣ ያስተዳደጋችን የማህበረሰቡ ውጤቶች ነን። ትክክል። ለዛም ነው ሰዎችም አድማጮቻችንም ትኩረት ሰጥተው ልጆቻቸው ላይ ትኩረት እንዲያደርጉ። ምክንያቱም የልጅነት ነገር በጣም ትልቅ ቦታ ስላለው ማለት ነው የልጅነት ህይወት። ሁለተኛ ደግሞ ያለውን ችግሮቻቸው አሁን ላይ አሉብን ብለው ሰዎች የሚያስቡ የስሜት ችግሮች ካሉ ወደ ኋላ ሄደን እንድንመለከተው ማለት ምንድነው መነሻው፣ ከየት የመጣ ነው፣ እኔ እንዲህ ነኝ በቃ ተፈጥሮዬ እንዲህ ነው ከማለት ይልቅ ምንድነው አንዳንዴ መነሻውን ስታገኘው ከዛ በኋላ መነሻውን ደግሞ ለማስተካከል ጉዞውን ትጀምራለህ ማለት ነውና አብዛኞቻችን እንፈራዋለን፣ ወደ ኋላ መመለስ እንፈራዋለን፣ ወደ ኋላ ማስታወስ እንፈልጋለን። እንዲሁም አንዳንድ ሰዎች አለን ትዳር ውስጥ ፍቅር ህይወት ውስጥ እንገባ አዳዲስ ታሪኮችን ፈጥረንም የምንገባ ሰዎች አለን። በጣም አስተዳደጋችን ጥሩ እንደነበር፣ በጣም የሚዋደድ ቤተሰብ ውስጥ እንዳደግን፣ በጣም ምንም አይነት ችግር እንዳላጋጠመን ትምህርት የሆነውን ሳይሆን እንዲሆን የምንፈልገው ነገር ነው ራሳችን ቀድመን የምናዘጋጀው የውሸት ታሪክ ቀደም ያልሽዋ የሆነው ሳይሆን አዲስ የሆነ ነገር ፈጥረን ያልተከሰተ ህይወታችን ውስጥ ግን እንዲከሰት እንዲፈጠር የምንፈልገውን ምስል ፈጥረን ህይወት ውስጥ የምንገባ ሰዎች አለን። አሁን ለምሳሌ ያክል አንዳንዴ ሰዎች የባልና ሚስት ወይንም ፍቅር ህይወት ውስጥ ያሉ ሰዎች ሲጋጩና እኛ ጋራ መተው ሲያወሩ ምን ይሉናል? እኔ አሁን በልጅነቱ የሆነ ነገር ተከስቷል እንዳልን እንግዲህ እሱ የሚነግረኝ ወይም እሷ የምትነግረኝ በልጅነቷ ጥሩ ህይወት እንዳሳለፈች ነው። ስለዚህ ምን አባቱ ወይ እናቱ ቀጥተውት ነው ያሳደጉት እንዳልን ወይ ማለት ያው ቅጣት በጣም የተጋነነ ቅጣት አካላዊ ቅጣት እንዳልን ደግሞ እንደ አይነት ታሪክ የለውም ይላሉና አንዳንዴ እነዛ ሰዎች የሚናገሩትን ታሪክ ትክክለኛ የማይሆንበት ጊዜ አለ። ለምን ራሳችንን ፕሮቴክት ለማድረግ ራሳችንን ከሚያሳመሙን ከትናንትና ከተፈጠሩት ነገር ለመከላከል ነው ማለት ነው። ስለዚህ ወደ መነሻው ስንሄድ ለምንድነው ሰዎች በዚህ መልኩ ትዳራቸው ውስጥ ፍቅር ግንኙነታቸው ውስጥ የሚፈጠሩትን ችግሮችን በቁጣ በኃይለኝነት በማኩረፍ የሚመልሱት ለምንድነው ብለን ስንሄድ መጀመሪያ የምናነሳው የልጅነት ጊዜ ነው። መነገራችን ላይ የልጅነት ጊዜ ማለት ነው። የልጅነት ጊዜ ምንድነው? ይሄ ከአስተዳደግን ስናየው የፍቅር እንክብካቤን አይደለም ዛሬ የምናነሳው። ግን አሁን በልጅነት ሆነ ቤተሰብ ውስጥ ጥፋት ስታጠፋ ወይንም ቤተሰብ ውስጥ ችግር ስትፈጥር በምን መልኩ ነው ቤተሰቦች ሪስፖንድ የሚያደርጉት ምላሽ የሚሰጡት ምን ተብለ ነው? አሁን እንግዲህ አድማጮች ይሄን ፕሮግራም ይሰሙ ካሉ እና እዚህ ችግር ውስጥ ነን ብለን የምናስብ ሰዎች ካለን ወደ ኋላ እንድንመለስ ነው። ወደ ኋላ ወደ ልጅነታችን ተመልሰን እንድንሄድ ነው። ወደ ኋላ ስንመለስ በልጅነት ጊዜ ጥፋቶች ሲጠፉ ወይንም እኛ ጥፋት ማለት እንግዲህ ምንድነው በዛን ጊዜ በልጅነታችን ጊዜ ጥፋትም እኮ ላይሆን ይችላል። ግን እናትና አባታችን ነገሮች በሚፈልጉት መንገድ ካልሰራን ጥፋት ነው። በነገራችን ላይ በልጅነት ማለት ነው እንደዛ ነው። አዎ የብዙዎቻችን አስተዳደግ ያ ነው። በተለይ ኢትዮጵያዊ በቤተሰቡ በእናት በአባቱ ቁጥጥር ስር ነው ማለት እናትና አባቱ ቤተሰቡ ወይንም የቅርብ ዘመዱ እንደሚፈልገው ሆኖ የማደግ ግዴታ ይኖራል። ከዛ ውጪ ከሆንሽ ለምሳሌ ቤት ተወልውሎ ከሆነ ጫማ አውልቃችሁ ግቡ ከሆነ የዛ ቤት ስርዓት ጫማ ሳታውልቂ ከገባሽ ጥፋት ነው። ያንን ጥፋት ግን እንድታስተካክይ የሚነገርሽ መንገድ እሱ ላይ ነው ስህተቱ። አንዴ ከአንድ ደንበኛ ጋር ሰራ ምን አጋጠመኝ። የልጅነት ጊዜ ድሮ ሂሳብ ስንማር ካያችሁ በእጃችን ነው የምንቆጥረው እና በጣም ልጅ ሆኖ አሁን ይመስለኛል 4 ሲደመር 4 ሲባል እጁን አውጥቶ አባት እየጠየቀው ነውና በጣም ከፍተኛ ጫና ያለበት ቤተሰብ ነው ያደገውና ይቆጥራል። እጁን አውጥቶ 1 2 3 4 እያለ ነው የሚቆጥረው። ሲቆጥር አባት ይመጣና ይመታዋል። እንዴት እጅን እንደዚህ ትቆጥራለህ? እጅ እንደዚህ ተቆጥሮ 8 ተብሎ አይደገርም። ስለዚህ ወረቀት ላይ ነው የሚሰራው ይለዋል። እና ያ ልጅ ከብዙ አመት በፊት ነው እንግዲህ አባት ሲቆጡት የነበረው ማለት ነው። አሁን በጣም በአዋቂነት እድሜ ውስጥ ነው ያለውና ቤተሰብ መሰረተ እሱ ማለት ነውና ልጅ ወለደና ትምህርት ቤት ውስጥ አንደኛ ልጆች የሚማሩት አሁንም በእጃቸው መቁጠር ነው ማለት የመጀመሪያው ቀን ላይ እጃችን እኮ ሲያልቅ የእግራችንን እንጀምራለን። እንደዚህ 10 ሲደምራለሁ በነገራችን ላይ ይሄን ብዙ ጊዜ እንደውም እንዳልሽት ይያውን በተለይ ሰዎች ከንትን ጋር አይተሽ ከሆነ በጣም ውጥረት ውስጥ የሚከተና አሁን የጆብ ኢንተርቪው ላይ ስንገባ ስንት ስራ ነው ከዚህ በፊት የሰራው ሲባል መጀመሪያ ወደ ላይኑን ቀና ብሎ እጁን ነው ትንሿን ጣቱ ነው ያመለከተ መጀመሪያ እንትን ሰራውኝ ከዛ እንትን ሰራው ያለ ነው የሚቆጥረው። ምክንያቱም አላረግም ያለ ሰው እንኳን ውጥረት ውስጥ ሲገባ ወደ ልጅነቱ ይመለሳል። ትክክል። በጣም እንዲሁም ኤፍሬም ጥሩ ምሳሌ ነው ያመጣው እና በጣም አሁን ይሄ ሰው መናደድ ጀመረ። ልጁ ሲቆጥር በቃ ጮህበት በጣም
በጣም ጮህበት እንዴት በጣት ትቆጥራለህ ብሎ ልጁን በጣም አስደነገጠው። እኔ እኮ እንደዚህ አይደለም ያደኩት አባቱን እስኪ መቅረብ እስኪ እንትን እስከሚል ድረስና እናት ናት የምትነግረኝና ከአባት ጋር ስናወራ በጣም የልጅነቱን ነገር ሲነግረኝ ምንድነው እኔ እኮ እንደዛ አይደለም ያደኩት አባቴን በጣቶቼ ስቆጥር ይቆጣይ ነበር። ይሄ በቃ በጣም ያለ ማሰብ የስንፍና ይሄ በጣም ጭንቅላት የሌላቸው ሰዎች ናቸው እንደዛ የሚቆጥሩት ብሎ ነው እንግዲህ አሁን አባት በዛ መልኩ ነው ሪስፖንድ ያደረገው ምላሽ የሰጠው። ስለዚህ አሁን ወደ ልጅነታችን እንመለስ ያልኩት ምንድነው ጥፋት ስናጠፋ በምን መልኩ ነበር ቤተሰቦቻችን ምላሽ ይሰጡን የነበሩ? ይጮሁ ነበር፣ ይቆጡ ነበር፣ እቀይረውሩብን ነበር፣ ያኮርፉን ነበር። በነገራችን ላይ ወደ ኩርፊያም ልምጣና አሁን እቺ ፓሲቭ አግሬሽን ብናያት ለምሳሌ ቤት ውስጥ ልጅነታችን በጣም ብዙ ማለት ስራዎችን እንታዘዛለን። ወይ ልብስ ጠብ፣ ወይ ቤትህን አጽዳ፣ ወይ ሆነ ነገር አድርግ ተብሎ በጣም ብዙ ሰው ታዞ ነው የሚያድገው ኢትዮጵያዊ ቤተሰብ አብዛኛውን ብዬ ነው ማስበውና በዛን ወቅት የምትታዘዘው ነገር ካልሰራ እናት እንዴት ነበር የምትቀጣ? ዝግት አድርገው የሚውሉ ቤተሰቦች አሉ። ለምሳሌ ማለት ምሳ ይቀርብልሃል ብላ ተብለ ትሄዳለህ። እንደ ድሮ ልታጫውታ ስትፈልግ መልስ የለም። ስለዚህ ቅጣቱ ምንድነው? ማኩረፍ ነው ማለት ነው። ለምትፈልገው ነገር ምን ትማራለህ ከእናት የምትፈልገው ነገር ካላገኘ ምላሽ የምትሰጠው በማኩረፍ ነው ማለት ነው። ይሄንን ነገር ተምረናል ማለት ነውና ወደ ልጅነት እንመለስል ምንድነው ምን ይጮህብን ነበር ወይ በጩኸት ነው ወይ በቁጣ ነው ወይ ያኮርፉናል ወይ እንሰደብ ነበር ወይ አጸያፊ ስድቦችን ቤተሰቦቻችን ላጠፋነው ጥፋት ይሰድቡን ነበር ወይ? ስለዚህ እዚህ ቤተሰብ ውስጥ ያደገ አንድ ልጅ ምን እየተማረ ነው? እነዚህ ኢሞሽንስ ወይንም እነዚህ ስሜቶችን እየተማረ ይመጣል። እነዚህ ስሜቶች ናቹራሊ ሁላችንም ሰው ልጅ ውስጥ ይገኛሉ። ግን መቼ እንደምትጠቀመው አጠቃቀሙን ምናምን ከቤተሰብ ነው የምትማረው። በነገራችን ላይ እንዴት ነው የምትጠቀመው እንዴት ነው የምትቆጥበው ከአካባቢ ነው የምትማረውና ስለዚህ መቼ ነው ለምሳሌ ማኩረፍን መቼ ነው የምማረው? የምፈልገውን ነገር ሳላገኝ ስቀር መናደድን መቼ ነው የምማረው? የምፈልጋቸው ሰዎች መወዳቸው ሰዎች ቅርብ ያሉ ሰዎች የምፈልገውን ነገር ካልሰጡኝ በመሳደብ የምፈልገውን ነገር ማሳካት እችላለሁ። ምክንያቱም ቤተሰቦቻችን ምናልባት በዛን ወቅት በልጅነታችን ሲሰድቡን ሊሆን ይችላል ድንብርብር ብለን የሚፈልጉትን ነገር የምንሰራላቸው ወይንም ትእዛዛቸው ነው የምንቀበለውና አንደኛው መነሻ በኔ በኩል የሚታየኝ የልጅነት ጊዜው ነው ወቅት ነው። የልጅነት ጊዜን ወደ ኋላ መለስ ብለን ኤፌዚ ላይ መጨመር ያለብን ነገር ካለ ብዬ ነው ወደ አንተ የመጣሁትና የልጅነት ጊዜ መለስ ብለን ወደ ኋላ ስናይ ሁላችንም አድገን ቤተሰብ መስርተን መኖር ስንጀምር ልጅ ወልደን መኖር ስንጀምር ምን ደግሞ የወጣንበትን ማህበረሰብ ነው እየደገምን ያለ ነውና ትጂ ቅድም እንደገለጸችው የሚሰድቡን ከሆነ ተሳዳቢ መሆን እድላችን ከፍተኛ ነው የሚሆነው። እኛ ስራ ታዘን ሳንሰራው ስንቀር ቤተሰቦቻችን እኛን አኩርፈውን እነሱ የሚሰሩ ከሆነ እኛም ያንን ነገር ነው አኩራፊ ነው የምንሆነው። ስናድግ ያንኑ ነገር ነው ምን ደግመውና በልጅነታችን ያለው ነገር ያስተዳደጋችን የማህበረሰቡ ተጽዕኖ በልጆ እኛም አድገን ትልቅ ስንሆን ያንን ነገር በግንኙነት ውስጥ በትዳር ወይንም በጓደኝነት ግንኙነት ውስጥ ያንን ነገር ነው እየደገምን የምንመጣው ያንን ነገር ነው የምናንጸባርቀውና ይሄ ነገር እስኪ ትንሽ እንየው በሌላ አንግል ማየት ምንችል ከሆነ ጥሩ ነው ያነሳው። አዎ በሌላ አሁን ሰዎች እንግዲህ ቀጥታ ወደ ቤተሰብ ህይወታቸው ተመልሰው ቤተሰቦች በጣም ይገርፉኝ ስለነበረ አሁን ግን የልጆቼን እንኳን አልገርፍም ምን ተፈጠረ ችግር ተፈጠረ ወይ በኋላ ላይ ምንድነው የተፈጠረው ሊሉ ይችላሉ። ስለዚህ አሁን እንዳልከው ለየት ባለ ሁኔታ ስናየው ከዛሬው ርዕስ ጋር ስናገናኘው ራሱን ላታረግ ትችላለህ። ራሱን ቅጣት ከነበረ ራሱን ቅጣት ላታረግ ትችላለህ ልታረግም ትችላለህ። እርግጥ እንዴት ነው አንተ ጉልበቱ ካለ ያዛ ቤት ያድሱ ቤት የመሰረትከው ቤት አንተ ጋር ከሆነ ፓወሩ ወይም ኃይሉ ያንኑ ልደግም ትችላለህ። ኃይሉ አንተ ጋር ከሌለስ ለምሳሌ እኔ ፍቅረኛዬ ጥላኝ ልትሄድ ትችላለች ብዬ በጣም መፈራ ሰው ከሆንኩኝ ኃይሉ እኔ ጋር የለም የስሜት ኃይሉ ማለት ነው። ስለዚህ በፊት የሚቀጡኝ ከሆነ ቤተሰቦቼ እኔ ያን ቅጣት ላልደግመው እችላለሁ። ስለዚህ ምን አደርጋለሁኝ በሌላ ዲፌንስ ሜካኒዝም ገልጸዋለሁኝ ማለት ነው። ያ ማለት ምን ማለት ነው? አሁን ለምሳሌ አንተ ያነሳው ቲጂ ያነሳሽው ምሳሌ ነበርና ራሱን ማልደግመው ለምንድነው? ራሱን ለመድገም ራሱ ጠንካራ ሰው መሆን አለበት። ምንድነው ራሱን ለመድገም የሚያስችል ኢንቫይሮንመንት ትፈልጋለህ። ቅጣት ከሆነ ቅጣቱን፣ ሽልማት ከሆነ ሽልማቱን፣ መገለል ከሆነ ማግለሉን ልቀጥል ትችላለህ። ካልቻልክ ግን በሌላ መልኩ ትገልጸዋለህ። ለምሳሌ አሁን በጣም ሲቀጣ የነበረ ልጅ ነበር አለን ወይም ደግሞ ብዙ ጊዜ እኔ እንደውም ይሄን ስለ ልጆች አስተዳደግ ስናነሳ ለቅጣት በጣም
ጎበዝ ነን እንደውም ጥሩ ነን እኮ ከአካላዊ ቅጣት ውጪ አይተ ከሆነ በጣም የቅጣት ብዙ አማራጮች አሉ ከሽልማት ከማበረታታት በተሻለ መልኩ ቅጣት ሲባል በጣም ብዙ አይነት ቅጣት ሊስት መጻፍ ትችላለህ አንድ ሙሉ ወረቀት ማለት ነው እሺ ማበረታቻ ሲባል ከረሜላ ትላለ መዝናኛ ቦታ መውሰድ ትላለ ከዛ አለቀ በቃ ምንም ላጨምር ትችላለህ በእኛ ስታየው ልምዱም ማለት ነው ልምድ የቅጣት ልምዳችን ከፍ ያለ ነው ስታየው ማለት ነው አማራጩ ብዙ ነው አማራጩ ብዙ ነው አብለችን ስታወራ በደንብ የቀመስከው ነው ለምን መሰለህ አሁን ለምሳሌ ማኩረፍ ሲባል አይ ምን እናትና አባት ምን ያደርጋሉ መሰለህ ብዙ ጊዜ አይ አንተ አኩርፈው እኔ አላኩርፈው እናት ልትል ትችላለች ኢቭን የማኩረፍ መጠኑ በእንትን ይገደባል አክስትና አጎት የሚወሩ ከሆነ ይገጣል ቶሎ ይመለሳል ሊሆን ይችላል የከፋ ቅጣት ሁሉም ሰው ይዝጋው እዚህ ቤት ልክ ሲገባው ማንንም ሰው እንዳያናገረው በቤት ውስጥ ሞግዚትም ከነበረች አንቺም እንዳታናገረው ማንንም ሰው ኢቭን የቤት እንስሶቹ ራሱ እንዲያኮርፉት ሊደረግ ይችላል እነሱን በመደበቅ ሊሆን ይችላል ውሾቹ ሊሆን ይችላል ስለ የቅጣት ክብደት ይወስነዋል በጣም አማራጭ አለ ስታስበው ሽልማት ከሆነ ግን ሁሉም ሰው ለዛ ልጅ ከረሜላ ላይ ገዛ ይችላል አይተው ከሆነ ሁሉም ሰው ይዞት ላይ ወጣ ይችላል አንተ ይዘው ወጥተል አጎቱ እኮ ይዞት ወጥቷል ስለዚህ እናም እንደግም ያወጣዋል ወደ መዝናኛ ቦታ ይሄ በጣም እንትን ነው ለመቅጣትና አሁን እነዛ ልጆች ለምሳሌ እንዳልከው በጣም ጥሩ ምሳሌ ያነሳው በጣም ትንሽ ይመስላል ግን ትልቅ ነው ቤት ከተወለወለ በኋላ ከተጠረገ ከተጸዳ በኋላ እዛ ቤት መግባት ከነጫማ ያስቀጣል ትክክል ነው መቀጣት አለበት አንድ ልጅ ያንን ህግ ካፈረሰ ማለት ነው እሺ አውልቆ ከገባስ አሁን ትልቁ ጥያቄ ያ ልጅ ያንን ህግ አክብሮ አውልቆ በስርዓት ሌሎች ሰዎችም እንዲያወልቁ አድርጎ ሲገባ ምንድነው የሚሰጠው ምላሽ ነው ብዙ ጊዜ ምላሾቹ ሰዎች ይሰለቻሉ በቃ ጎበዝ ይሉና ከዛ በላይ ምንም ሽልማት የለም በቃ ህጉን ስላከበርክ ምንም አዲስ የሚጨመር ነገር የለም ስለዚህ ብዙ ጊዜ ከምን ጋር ነው የምናያይዘው የቤቱን ጽዳት ከምን ጋር ነው የምናያይዘው ከቅጣት ጋር እንጂ ከሽልማቱ ከማበረታታቱ ጋር አይደለም የምናያይዘው ጽዳቱን ማለት ነው ስለዚህ ስታስበው ጽዳት በራሱ ጥሩ ሐሳብ ነው ግን አንድ ቀን ተሳስተ ከገባ ወይም ደግሞ ካጠፋ ቅጣት ነው የሚያስከትለው እንጂ የጽዳቱን ጥቅም ተጸርቶ ያለ ጫማ የመግባትን ጥቅም አይደለም ይነገራው ያ ፕሮሞትድ አይደለም ወይም ያ ዝነኛ አይደለም ዝነኛው ቅጣት ነው በቃ አሁን ለምሳሌ አለንጋ አለች የምትንጠለጠል አለንጋ አይተከሆነ ስለዚህ ዝም ብለህ ስታየው ዝነኞቹ ነገሮች ቅጣቶቻችን ናቸው ስለዚህ ያንን መተግበር ሊያቅት ይችላል አዲሱ ግንኙነት ላይ ስለዚህ በምን ትገልጸዋለህ እንግዲህ አንድ ሰው መናገር ከከበደው ዝም ማለት አይከብደው ምክንያቱም ማኩረፍ ይቀላል አሁን ቲጂ ስትዩ ነበርና ማኩረፍ ሞር ይቀላል ከመናገር ከመቅጣት ግን ማኩረፍ በራሱ ቅጣት ነው ሰዎችን እኮ ስታኮርፋቸው መብት የለም በግንኙነት ውስጥ በትዳር ውስጥ ለምሳሌ በፍቅረኛሞች መካከል ማኩረፍ መብታቸው አይደለም ምክንያቱም ስታስበው ማውራት አለባቸው ማውራት ለዛው ለግንኙነቱ ሲባል እንደውም ከሌላው ጊዜ በተሻለ ከሌላው ከማህበራዊ ግንኙነታቸው በተሻለ ሲያወሩ በጣም እንክብካቤ በመላበት መደማመጥ ባለበት የንግግር ክህሎታቸውን በጣም ጨምረው ነው ማውራት ያለባቸው ግን አንድ ሰው መቅጣት ስለማይችል መናገር መሳደብ መግረፍ ስለማይችል ትልቁን ባለትዳር ያኮርፋል ማለት ነው እኔ የሚመስለኝ ግን እነዚህ ሰዎች ምናልባት ተናግሬ የምጨምረው ነገር የለም ብሎ ስለሚያስቡ ይመስለኛል ዝምታን ወይንም ኩርፊያን አማራጫቸው የሚያደርጉት ምናልባት ቀደም እንዳልከው ያንኑ ቤተሰብ ማለት ያስተዳደጉን ላይ ደግሞ ይችላል በዱላ ከሆነ ያደገው መማታት ካልቻለ ማኩረፍ ምርጫው ሊሆን ይችላል ግን ሲያኮርፍ ወይንም መነጋገርን አማራጫቸው ሳያደርጉ ሲቀሩ ምናልባት ተናግረን ወይንም አውርተን ተወያይተን ምናመጣው ነገር የለም ከሚል ሐሳብም ሊሆን ይችላል አሁንም ይሄኛው እንግዲህ ሌላ ዲፌንስ ሜካኒዝም ነው ልክ ሌላ መከላከል ሁኔታ ነው ወይም ደግሞ ስትራቴጂ ነው ቅድም ስለ የነበረው ምንድነው ማኩረፍ ባይደው ጊዜያዊ ነው የምትፈልገው ነገር እስከምታገኝ ድረስ ነው ቁጣም ጊዜ ነው አይደል ቁጣም ጊዜያዊ ነው ተቆጣ ለተወሰነ ጊዜ ነው ሊቆይ የሚችለው ምናልባት ለአመት ከስሜት ጋር ያያዝ ነው ቁጣ እንዳልኩ በስሜት የሚገለጽ አለ ራስን ለመከላከል የሚደረግ ቁጣ አለ ሶ አሁን እንዳልከው ይሄ ማኩረፍ ነገሩ ምንድነው ጊዜያዊ ነው ስለ የሆነ ሰዓት ላይ የምትፈልገውን ታገኛለህ በዛ ኩርፊያ ወይም ደግሞ ባታገኝም ትመለሳለህ የምትፈልገውን ራስህ ለማግኘት ማለት ነው ያ ሰው ካልሸለመ ካልሰጠ አሁን ያልከው ምንድነው ተርኒንግ ኦፍ ይባላል ማጥፋት ልክ አሁን አንድ ቤት ስትገባ መብራት አለ ታጠፋዋለህ አይደለ ሲጨልም ወይም መተኛ ሲፈልግ ታጠፋዋለህ ካጠፋው በኋላ ጧት እስከሚነጋ ድረስ ካልፈለግከው አታበራው ከተኛ ተነስቶ የሚያበራ ሰው የለም ይተኛል በቃ አሁን ማጥፋት ማለት ምንድነው ራስን ቶታሊ ማግለል ከዛ ነገር ምንድነው ሰዎች ከዚህ በኋላ ይሄ ሰው አይሻሻልም በቃ ይሄ ጉዳይ በቃ አይፈታም አብቅቶለታል በቃ ዝም ብዬ መኖር ነው በቃ ተቀብየው መኖር ነው ግን አልተቀበሉትም
ተቀብየው መኖር ነው ብለው እንደዚህ አይነት ድርጊት ያሳያሉ እንጂ አልተቀበሉትም የእውነት ማለት ነው። ስለዚህ ምን ያደርጋሉ? በጣም ቀዝቃዛ ይሆናሉ። ያ ርዕስ ሲነሳ ድምጻቸው ይቀንሳል። ብዙም እንትን አይሉም። እሱ እኮ በቃ ያሳዝናል እንደዚህ ነው ሆኖ ቀረ በቃ አንገታቸውን ብቻ መነቅነቅም ሊሆን መልስ ላለመስጠት እንደዛ ነው። ኢቭን የአካላዊ እንቅስቃሴውን ስታዩ በጣም ስሎ በጣም ቀስ ያለ በዝግታ ነው የሚገልጹትና አንድ ጉዳይ ይነሳል። ከዛ በዛ ተስፋ ሲቆርጡ በቃ የሱ ነገር በቃ እኮ ችግር የለውም ምናምን እንደዚህ ሊያሳዩ ይችላሉ። ይሄ ከማኩረፍ ይለያል። በጣም ኮልድ የመሆን በጣም ቀዝቃዛ የመሆን በዚህ ጉዳይ ርዕሱ ሲነሳ በጣም የሚመለከታቸው ሰዎች አያወሩ፣ ዝም ይላሉ። በቃ ሰዎችም እንዲያወሩ ይገፋፋቸዋል፣ ግን አያወሩ። በቃ ተስፋ ቆርጠዋል በዛ። ይሄም አንድ መግለጫ ነው። ለምንድን ነው የማያወሩት? ተስፋ ቆርጠዋል። ተስፋ መቁረጥ በራሱ ደግሞ አንድ ህመም ነው። ቅድም እንዳልኩ ህመሞችን ለመደበቅ ነው። ህመሞችን እንዳያሳምሙ የባሰ ምን ታረጋለህ? ትከላከላለህ። በምን? ተስፋ የቆረጠ በመምሰል የተለያዩ መከላከሎችን በማድረግ ማለት ነው። ይሄም ራሱ አንድ ሌላ ራስን የመከላከል መንገድ ነው። ጥሩ መንስኤዎችን እያየን ነው። ሰዎች ለምንድን ነው የሚያኮርፉት? ለምንድን ነው ዝም የሚሉት? ለምንድን ነው የሚቆጡት? መንስኤዎቹን እያንዳንዱ ነገር ወደ ኋላ መለስ ብለን ከልጅነት አስተዳደግም ጋር እያየን ነው። አንድ ሙዚቃ አልጋብዛችሁ ፈልጌ ነው። ቴክኒሻናችን ታዘጋጅልናለች። በስልክ መስመራችንም እንደዚሁ ብዙ አድማጮች የምታወሩት ጉዳይ የኛን ጉዳይ ነው፣ የቤተሰቤ ጉዳይ ነው፣ የኔ ጉዳይ ነው የሚሉ መልእክቶች፣ ጥያቄዎች እየመጡ ነው። ብዙ ጥያቄዎቻችሁን በእርግጥ ከሰዓት አንጻር እዚህ ለመመለስ ትንሽ ይከብዳል። ግን ደንበል ህንጻ 5ኛ ፎቅ ቢሮ ቁጥር 505 የእርቅ ማዕድ ቢሮ ነው። እዛ ብትመጡ ጉዳያችሁን በጥሞና አድምጠው መልስ ሊሰጧችሁ፣ ሊያግዟችሁ፣ ሊረዷችሁ የሚችሉ ባለሙያዎች እዛ አሉ። መምጣት ትችላላችሁ። ወይንም በስልክ ቁጥር 0921 33 33 31 0921 33 31 ብትደውሉ የስነ ልቦና ጉዳያችሁን ከልብ አድምጠው ለእናንተ ልባዊ መልስ ለመስጠት የሚችሉ ባለሙያዎች አሉ። ከኛ ጋር ስለሆናችሁ ከልብ ነው የምናመሰግነው። አብራችሁንም እንደምትቆዩ ባለሙሉ ተስፋ ነን። መንስኤዎቹን እያየን ነው። ዲጂ መንስኤዎቹን እያየን ነው። የልጅነት ወደ ኋላ መለስ ብለን ከልጅነት ጀምሮ ያለው ያስተዳደግ ሁኔታ አንድ አድማጫችን ስልክ እያናገርኩ ነበር ቅድም ሙዚቃ እየተላለፈ ምን አለችኝ? ቤተሰቤ ውስጥ አባቴ በጣም ቁጡ ነው አለች። አባቴ ቁጡ ነውና በትንሽ በትልቁ ነው የሚቆጣው አለች። እና የፈራን ያደግነው አባታችንን በጣም ነው የምንፈራው። ግን እኔ ካደግኩ በኋላ ቤተሰብ ከመሰረትኩ በኋላ ቁጡነት ብቻ አይደለም ብዙ ነው አለች። ባህሪ ብዙ ነው። እኔ ራሴ አልረዳውም አለች። እንደው ባለቤቴ ዝም ብሎ በትዕግስት እያለፈኝ አብረን ቆየን እንጂ በጣም እቆጣለሁ፣ በጣም አኮርፋለሁ፣ እበሳጫለሁ። ለምን ያንን እንደማደርግ ራሱ አላውቅም አለች። እና ምንድነው ምክንያቱ ብዬ ራሴን ስጠይቅ በእርግጥ ያበሳጨኝ ያስኮረፈኝ ነገር ይሄ ነው ብዬ ስጠይቅ ለራሴ መልስ ነው ማጣው ብላኛለች። ሌላ አድማጫችን ደግሞ ምንድነው ያለችኝ? ስንነጋገር እንደ ፈሪ እንደማይችል ተደርገን ነው የምንወሰደው። አቅም እንደሌለን ተደርገን ነው የምንወሰደው። ለመነጋገር ስንፈልግ ምቹ ሁኔታን አይፈጠርም በግንኙነታችን ውስጥ ማለት ነውና ይሄ ምቹ ሁኔታ ስለሌለ ብቻ አንነጋገርም፣ አናወራም፣ አንወያይም። እና ይሄ ችግር አለ ቤቴ ውስጥ ትዳሬ ውስጥ እያለችን ያለችውና ብዙ መልእክቶች ናቸው እየመጡ ያሉት። ምናልባት ከዚህም ጋር ተያይዞ ወደ ኋላ መለስ ብለን የልጅነትን ጊዜ እያስታወስን ስለሆነ ትዳር ከተመሰረተ በኋላ ጓደኝነት፣ ግንኙነት ከተጀመረ በኋላ እንደዚህ አይነት ነገሮች ኩርፊያ፣ ብስጭት፣ ቁጣ በተደጋጋሚ ሲያጋጥሙ ምንድነው መንስኤያቸው? ምንድነው ምክንያቱ እያለን ወደ ኋላ ያየን ያለነው። መንስኤዎቹንና ምክንያቶቹን ካየን በኋላ እንዴት ነው ከዛ ሰው ጋር አብረን መቀጠል የምንችለው? መፍትሄስ አለው ወይ ወደሚለው እንመጣለን። እስኪ ልጅነት ጊዜ ላይ ነው። ጥሩ ነው። አሁን ያነሳ ነው ጥሩ አድማጫችን የተናገረችው ነገር በጣም ትልቅ ነገር ነው። አሁን ካልነው ጋር በጣም ይገናኛል። አሁን እነዚህ ባህሪም አይደሉም እንዳለችው ልክ በጣም ጥሩ አገላለጽ ነው የገለጸችው። ባህሪ አይደሉም። ምክንያቱም አይኖሩም አብረው ሁሌ ከሰራህባቸው ወይም ደግሞ ያ ህመም ከጠፋ እነሱም ይጠፋሉ ሳታስበው ማለት ነው። ህመሙ ያልኩ የልጅነት ህመሙ ሲጠፋ ማለት ነው። እንትንም አይደሉም ባህሪ ካልሆኑ ታዲያ ምንድናቸው ሲባል ለምሳሌ አይተ ከሆነ አንድ እንደ አንቲፔን ለምሳሌ ሰው ራስ ምታት ሲይዘው ወዲያው ይጣላል። እንደ አንቲፔን እንዳያመው ራስ ምታቱ እንዲቆምለት በሽታው ሳይሆን ህመሙ እንዲቆም መገለጫው ራስ ምታቱ እንዲቆም ያደርጋል። ከዛ የሆነ ጊዜ ላይ ቀጠሮ ይዝና ሐኪም ቤት ሄዶ በሽታውን ይመረመራል። የራስ ምታት ያመጣበትን በሽታው ማለት ነው። ስለዚህ ልክ እንደ አንቲፔን ፔን ወዲያው የሚያጠፉ ናቸው፣ ህመምን የሚያጠፉ ናቸው። እነዚህ ህመም ማንም ሰው ህመም አይወድም። ህመምን ተብሎ አይሰጠውምና ህመም ልክ ሲመጣብህ ግን መከላከል አለብህ ራስን ከህመም ማለት ነው።
ምን አይነት ህመም ነው? የስነ ልቦና ህመም ነው። በልጅነት የመተው ሊሆን ይችላል፣ በልጅነት የመመታት ሊሆን ይችላል፣ በልጅነት የመገለል ሊሆን ይችላል። ኢቭን በልጅነት በጣም የመወደስ ካለ ብቃትና አቅም በላይ በጣም የአካባቢው ሰው፣ የሰፈር ሰው፣ የቤተሰብ ውስጥ ያለ ሰው፣ ዘመዶች በጣም የሚያወድሱና በጣም በቃ ይሄ ልጅ አዋቂ ነው፣ በጣም የሚያስበው ነገር ይለያል ተብሎ በጣም ትልቅ ቦታ ያስቀምጠዋል። ከዛ በኋላ 14 15 ዓመት ላይ ወደ ህይወትን ታያታለ። እንዴት ነው ዝም ብለህ ስታየው እንደዛ አይደለም። ምክንያቱም በልጅነት የተሰጠህ ያ አክሊል ወይም ደግሞ ክራውን አይቀጥልም። እንደገና ማሸነፍ አለብህ አንዳንዱ ነገር ማለት ነው። ፈተና ይመጣባል ከፊት። ፈተና ስትቀመጥ ከሁሉም ልጆች ጋር አብረህ የምትቀመጠው 10ኛ ክፍል 12ኛ ክፍልም በለው የተለየ ተአምር የለም። አዎ ካላጠና ያ በፊት የተሰጠህ ምስጋናና ውዳሴ ብኔትም አይደርስም። ስለዚህ ጋጭባል ሁለቱ። እንደ እኔ ጎበዝ ተብዬ የለ ወይ ትላለህ። ከዛ ደግሞ ኮሌጅ ሲገባ ይቀጥላል ይሄው ነገር። አስተማሪ ሊቀር ይችላል፣ ሁሉም ልጅ ወደ ቤት ሊሄድ ይችላል። ከመጣም ትማራለህ። ከዛ ተመርቀ ስራ ቦታ ስትሄድ በፊት በጣም የተለየ ልጅ ነው ተብለሃል። አሁን ግን ተወዳድረ ነው ስራ የምትገባው ከሁሉም ሰው ጋር። ከዛ ምኑ ጋር መለየት የኔ ትላለህ። ጥያቄ ይመጣብሃል። የቱ ጋር ነው ያውላ ያወደሱኝ ያውላ በቃ እንደው ዋንጫ የሰጡኝ ሰዎች የቱ ጋር ነው ትላለህ። ከዛ ሁለቱ ይጋጭብሃል። ስለሚጋጭብህ ቁጡ ልትሆን ልትችላለህ ወይም ዝምተኛ ልትሆን ትችላለህ። ለመከላከል ማለት ነው። ይሄንን ሐሳብ ይሄን ነገር ወደ አይምሮ እንዳይመጣ ይሄ ህመም ማለት ነው። እነዚህ ነገሮች ያጋጥማሉ። አሁን ባይ ዘ ወይ አዲክቲቭ ነው። ሱስም ያስይዛል። እነዚህ የመከላከል ነገሮች ሱስም ያስይዛል። ለምን? ህመምን ስለሚቀንሱልን ሱስ ይይዛል። ለምሳሌ አንዳንድ ሰው አንቲቦዲ አንቲፔን ሱስ ይይዛል። ለምንድን ነው የሚይዘው? መጀመሪያ ህመምን ለመቀነስ ነው። ከዛ በኋላ ግን ቶሎ ትውጣለህ። ልክ ያ ስሜት ሊመጣ ሲል ቶሎ አንስተህ ትውጣለህ። ወይም ደግሞ ዋጠው ይላል፣ አድርገው ይላል። ስለዚህ እነዚህም ዲፌንስ ሜካኒዝም ያላቸው ወይም ደግሞ ራስን ከዛ ከህመም የሚያወጡ የምላሾች ቁጣም ቢሆኑ ኩርፊያ ሱስ ይሆኑባል። ሱስ ከመሆናቸው አልፎም ደግሞ ሳታስበው እነዛ ማሳየት ትጀምራለህ። ቅድም እንዳልነው አንድ ሰው ምንም ባልተፈጠረበት ሁኔታ እንዳለችው ተቀምጦ በህሊናው ጋር ከህሊናው ጋር አብሮ ቁጭ ብሎ ይሄ ነገር ያናድዳል ወይስ አያናድድም ብሎ ሲመረምር አያናድድም። ስለዚህ ምን ሆኜ ነው ትላለህ። ሳላስበው ነው ያደረኩት። በጣም በቃ እኔ ሳላውቀው ነው ያደረኩት። በጣም አብሯቸው የሚኖሩ ባለትዳሮች ከሆኑ ባል ከሆነ ሚስቱን ነው የሚቆጣው። ሚስቱ ላይ ነው ያንን ነገር የሚያንጸባርቀው ወይንም ባሏ ላይ ነው ያንን ነገር የምታደርገው። ለምሳሌ ደውላ ስልክ አላነሳ ይሆናል። ስልክ ያላነሳው ስራ ላይ ሆኖ ሊሆን ይችላል። ግን በቃ አላስፈላጊ የሆኑ ንግግሮች ሁሉ ወደ መነጋገር የሚመጣበትም ሁኔታ አለና የሚጎዱት ሰው አብሯቸው የሚኖረው ሰው ነው እና ይሄም እንትኑ ከፍተኛ ነው የሚሆነው። ህመሙን በጣም ከፍ ያደርገዋልና በልጅነት ጊዜ ቅድም እንዳልከው የልጅነት ጊዜ አንዳንድ ልጆች ምናልባት እዚህ ላይም በደንብ እንድናነሳ ስለፈለኩ ነው። አንዳንድ ልጆች ልዩ ትኩረት እየተሰጣቸው ያደጉ፣ ለምሳሌ የቤቱ ተወዳጅ ልጅ ብዙ ሴቶች ባሉበት መካከል ብቸኛ ወንድ ልጅ ካለ እና ለዛ ልጅ የተለየ ቦታ ነው የሚሰጠው። ብዙ ሴቶችን ባሉበት መካከል ወንድም፣ ብዙ ወንዶች ባሉበት መካከል ለምሳሌ የመጨረሻ ልጅም ሊሆን ይችላል። የተለየ ትኩረት የፈለገውን ነገር ያደረገ የተፈለገውን ነገር እየተደረገለት። ትንሽ ነገር ካልተደረገለት ማኩረፍ ነው የሚጀምረው እና ያኮርፋል፣ ይደረግለታል። እሱንማ አትንኩት። የመጨረሻ ልጅ ከሆነ በተለይ በስስት ነው የሚታየው። ወይንም አያት እጅ ያደገ ይባላል በተለምዶ። እኔ አላደኩ። ከዚህ በፊትም እዚህ ላይ ሾው ሰርተን የዛሬ ዓመት አካባቢ ሰርተን ነበር። በጣም በጥልቀት ገብተን ሰርተን ነበር። ልክ ነው። ስለዚህ ከኢቭን ከውልደት ቅደም ተከተል ሊሆን ይችላል። ቤተሰብ ውስጥ ፌቨራይት ከመሆን ተወዳጅ ከመሆን ጋር ይሄ ልጅ በጣም ተወዳጅ ነው። በተለይ ደግሞ የመጀመሪያና የመጨረሻ ልጆች፣ አሁን የመጨረሻ ብቻ አልክ እንጂ የመጀመሪያም ልጆች እንደዛ ናቸው። ተወዳጅ በምን ሴንስ ነው? ብዙ ኃላፊነት ይሰጣቸዋል። ታማኝ ናቸው። የመጀመሪያውን ታማኝ ልትለው ትችላለህ፣ የመጨረሻውን ተወዳጅ ልትለው ትችላለህ። እነዚህ ልጆች ምንድነው ከሌላው በተለየ ትኩረት ተሰጥቷቸዋል። የመታመንና እንግዲህ ብዙ ከአቅም በላይ የሆነ ነገር ራሱ ላንተ ይሰጣል። የመጀመሪያ ልጅ ስትሆን ለምሳሌ ቤተሰብ ሲሄድ ለስራ ወይም የሚያመሽ ከሆነ ባልና ሚስቶች የሚያመሽ ከሆነ የመጀመሪያው ልጅ 5 አመት ይሁንም 15 አመት የሚሆነው እሱ ነው። በቃ ቤተሰብ ማን ነው ልጆች የሚጠብቅልኝ ሲል ባለ 5 ትልቁ እድሜ ያለው ልጅ ነው። በውድድር ነው የሚያስቀምጡ እንጂ 5 አመትን ለብቻው ካየው የ5 አመት ልጅ በጣም ትንሽ ነው። ከ2 ከ3 ከ1 አመት ልጅ ጋር ስታየው ግን በጣም ትልቅ ነው። ከ1 አመት ልጅ ጋርማ በጣም ትልቅ ነው። አድጎ ይሄው መንከባከብ ጀመረው ትንሹ ልጅ ትባላለህ። በቃ እንደ ትልቅ ያዩሃልና ይሄ ተፈጥሯዊ ነው። በተለይ በቤተሰብ በማሳደግ ሂደት ውስጥ ልጆችን በማሳደግ ሂደት ውስጥ የተለመደና ተፈጥሯዊ ነው። ያንን አሳይመንት በጣም ትሸከማለህ። ከዛ በኋላ ወደ እውነተኛው ደግሞ ህይወት ሲገባ
ምን ታደርጋለህ? ሁሉንም አሳይመንት አንተ ለመስራት ትሞክራለህ። በተለይ በግንኙነት ውስጥ ሁሉንም ማለት ነው። የስሜቱንም አንተ ነህ፣ የግንኙነት ውስጥ ያለው ስሜትም አንተ ነህ የምትንከባከበው፣ ገንዘብ የማምጣቱንም አንተ ነህ፣ ስትጣሉ የመታረቁንም አንተ ነህ። በቃ ሁሉንም ኃላፊነት ትወስዳለህ። ከዛ በኋላ ሁሉንም ኃላፊነት ስትወስድ ያኛው ደግሞ አጋር ምንም ኃላፊነት ወይም ደግሞ ምንም ሮል እንደሌለው ይሰማዋል እዛ ግንኙነት ውስጥ። እኔ ምንድነው የምሰራው? ሳኮርፍም ጥሩ ይሰጠኛል፣ እኔ ሳስቀይመውም ይቅርታ ይለኛል፣ እሱ አስቀይመውም ይቅርታ ይለኛል። ምንድነው የኔ ኃላፊነት እዚህ ውስጥ? በቃ ምንም እንትን አታይም፣ የሚያድግ ነገር አታይም። ስለዚህ ያኛው ፓርትነር ወይም አጋር ግራ የመጋባት ነገር ውስጥ ይገባል፣ የሮል ይጠፋበታል፣ ወይም ደግሞ ምንም ኃላፊነት የለውም ግንኙነት ውስጥ። ስለዚህ ምን ያህል አፌክት እንደሚያደርግ ማየት ትችላለህ ተመልሶ ግንኙነት ላይ ማለት ሪሌሽንሺፕ ላይ። ልጄ እስኪ ምን ጨምረው ነገር አለ እዚህ ላይ? ምን ጨምረው ነገር ከሌለ ሌሎች ምክንያቶችን ወደ ማየት እንሂድ። ትክክል፣ ሌሎቹን ብንጨምራቸው ደስ ይለኛል። ምናልባት አሁን እስቲ ደግሞ ከልጅነት እንውጣ። ብዙ ስላወራን ከልጅነት እንውጣና ስለ እይታ እናውራ። ነገሮችን የምናይባቸው መንገዶች ወይንም አንግል እይታችንን ደግሞ እንመልከት። አሁን በጣም እንደዚህ የሚቆጡ ሰዎችን ቀርበ ስትጠይቃቸው ስታወራቸው ማለት ነው ምንድነው እንደዚህ በጣም የሚያናድድ ነገር ሲባል ያው ኒኩት በጣም ነው በቃ አንዳንዴ የምታመጣቸው ሐሳቦች ራሱ ደሜን ያፈላሉ። ወይንም ሚስት ከሆነች ደግሞ በቃ የሚያስባቸው እይታዎች የሚያይባቸው ነገሮች ራሱ አንዳንዴ በጣም ነው ግራ የሚገባኝ። እኔ በእንደዚህ አይነት አባት አላደኩም ሁሉ ልትባል ትችላለህ። ባይዘው ወይ እኔ እንደዚህ አይነት ባል አልጠበቅኩኝም፣ እንደዚህ አይነት ሚስት አልጠበቅኩኝም የሚባል ነገር አለ። ስለዚህ ይሄን እንዲህ አይነት ባል እንዲህ አይነት ሚስት አልጠበቅኩም እያልን ደግሞ በጣም የምንበሳጭ ሰዎች ካለ ማለት ነው የምንቆጣ ሰዎች እንዲህ አይነት ሰው አልጠበቅኩም ብቻ ሳይሆን ቁጣም አለ፣ ኃይለኝነቱ አለ፣ ብስጭት አለ፣ ካስፈለገ ደግሞ ኩርፊያም አለ። እስከ ሳምንትም እስከ ወርም የሚቆራረፉ ሰዎች አሉ፣ እስከ 2 ወር ድረስም የሚዘልቁ ሰዎች አሉ። በነገራችን ላይ ተዘጋግቶ በግንኙነት ውስጥ በጣም ይከብዳል፣ ዝም ተባለ ማለት ነውና ምንድነው አሁን ከልጅነት ወጥተን ስንመለከተው ምንድነው ሲባል ስለ ኤክስፔክቴሽን ማየት አለብን ማለት ነው፣ ወይንም ስለምንጠብቀው ነገር። አሁን በህይወታችን ስናደግ ያው ቤተሰቦቻችን የሰጡን ነገሮች አሉ፣ ከዛ ደግሞ አካባቢ አለ፣ ትምህርት ቤት አለ፣ ሁሉም ነገር ተደማምሮ የሆነ ምስል አለ። ባል ማለት ይሄ ነው ወይንም ሚስት ማለት ይሄ ነው ተብሎ የሆነ የሚመጣ ምስል አለ። ስለዚህ ያንን ኤክስፔክቴሽን ይዘህ ነው የምትገባው፣ ያንን ጠብቀህ ነው የምትገባው። ያንን ጠብቀህ በምትገባበት ጊዜ አንተ በጠበቅከው መልኩ አንተ በሳልከው ምስል መልኩ ካልመጣ ኢቭን ጥሩም ነገር እንኳን ሆኖ አንተ በፈለከው መልኩ ምናልባት በጣም በምሳሌ ባስቀምጠው ብዙ ጊዜ ልደት እንደዚህ አዲስ አመት የበዓሎች ስጦታ ትናንትና ከመንቴ ጋር ያወራን ነበር። ብዙ ደስ የሚለው ሴቶች ናቸው። ልክ ነኝ አይደለ? ልደቱ ቢከበርለት ደስ የማይለው ባል የለም ማለት አይደለም፣ ወይንም ወንድ የለም ማለት አይደለም። ደስ ይለዋል አስባ መልካም ልደት ልትለው ስጦታ ብትሰጠው። ግን ብዙ ጊዜ አገራችን ውስጥ ካያችሁ በቃ በጣም ሴቶች ነው እንደውም እንትን ነው መመዘኛም ነው። አንደኛው ልደቷን ካስታወስክ በቃ ይወደኛል ማለት ነው፣ ትወዳታለህ ማለት ነው። ልደቷን አስታውሰህ ስጦታ ካልሰጠ ትወዳታለህ አትወዳትም ማለት ነው። እንደገና ደግሞ የተጋባችሁበት ያልተጋቡ ሰው ከሆኑ ደግሞ የተገናኙበትን ቀን ታስቦ ማለት ነው ስጦታ ከሰጠ አሁንም ትወዳታለህ ማለት ነው ተብሎ ነው የሚታሰበው። ሁሉም ጋር ባይሆንም ግን እንደው ከተማ ውስጥ አዲስ አበባ ስላለ የሚያስቡ ሰዎች አሉ፣ በርካታ ሰዎች አሉ። ሁሉም ሰዎች ናቸው ባለልም ማለት ነው። ስለዚህ እነዛን ቀናቶች ሁለቱን ቀናቶች አደረክ ማለት እቺን ሴት ከተዋወቅካት ረጅም አመት ረጅም ጊዜ ቢቆጠርም እየወደድካት ነው ማለት ነው። ስለዚህ አንድ ጊዜ አንድ የተከሰተ ጥሩ ምሳሌ ደስ ይለኛል፣ ጥሩ ማስተማሪያ ይሆናል ብዬ አስባለሁ። አንድ ሰው ያጫወተኝና የጓደኛው ጋብቻ ውስጥ አይደሉም፣ ግን በፍቅር ብዙ ጊዜ ቆይተዋል እና የልደቷ ደረሰ ማለት ነው። እና ብዙ ጊዜ ልደቷን የሚያስታውስባቸው ጊዜያቶች የሉ ማለት ወይ ይረሳዋል ወይ ፌስቡክ ላይ ካልሆነ ይሄ ወይ ደግሞ የሆነ ሰው ሲያወራ ካልሆነ በስተቀር ብዙ ጊዜ እንደዚህ አስቦ አይመጣለት። በጣም ውጥረት ውስጥ ነው ያለው። ስለዚህ አሁን ግን ምን አሰበ? በቃ በዚህ አመት ባለፈው አመት ማለት ማስደሰት አለብኝ፣ ምክንያቱም በቃ ማስደነቅ አለብኝ፣ ፍቅሬን መግለጽ አለብኝ ብሎ እንትን ይገዛል፣ ጫማ ይገዛላታል። ጫማ ትወዳለች ብሎ ማለት ነው። እና ጫማውን ስጦታ ይዞላት ይሄዳል። እና መልካም ልደት ማለት በጣም ገረማት፣ ተደነቀች። እንዴት አስታወስከው? በቃ ከሌ ነግሮ ማለት አንዳንድ አላምን ስትል ከሌ ነግሮ ነው አይደለ? ከሌ አስታውሶ ነው እና ብላ በጣም ተደሰተችና ስጦታው ጫማ ነው ይያለሁ። አራት በሉ ጥሩ ምሽት ነበራችሁ። ልክ ጫማው ሲከፈት
የተለያየ ቁጥር ነው ባይዘው ማለት የተለያየ እግር ላይክ አንድ አይነት እግር ነው ግራና ቀኝ ነው አይደለም ሆነ ያለበት ግን ላይክ ግራና ግራ በለው ለካሱ ቸኩሎ ምናምን እንደዚህ ቃውን ሲለው ግራና ግራ በጣም ባይሆን ይችላል እኮ ያሳሳተው ምናልባት ሲገዛ እዛም ቦታ ላይ ሊሆን ይችላል አው ቁጥር ባይዘው ይቀያየራል ጫማ ነገራ ያው አጋጣሚ ጥሩ ቀን ልደት ቀን ባይሆን ጥሩ ነው ሌላ ቀን ቢሆን ጥሩ ነበር ስለዚህ እሷ ምን አለች አሁን እንግዲህ ኤክስፔክቴሽንን የምንጠብቀው ነገር ነው ልነግር ነው አሁን እሷ አይምሮ ውስጥ የጠበቀችው ነገር ልደቷ ነው ያን ቀን አሰበው ማለት በጣም ትልቅ ነገር ነው ስራ የሚበዛበት ሰው ነው ስለዚህ በጣም ይወደኛል ብላ ተደስታለች ራቱንም በደስታ ነው የተጋበዘችው ያለችው ልክ እንትኑ ጋር ሲመጣ ሁለት እግር ነውና በቃ በጣም አዘነች ማለት እርምህን አስበ ማለት ነው ዛሬ እንዲህ ብታደርግ እንዴት ሁለት እግር ላይ ግራና እግር ይዘህልኝ ጫማ እንዴት ትመጣለህ ይሄ ማለት በደንብ ታስበኛለህ እንጂ በደንብ አታስበኝም ማለት ከልብ የሚባል ነገር አለ አይደለ ማለት በቃ በደንብ ከልብ እንደ ስራ ወይም እንደሌላ ጉዳዮች ላይ አልሰጠኝምና በጣም ታኮርፈዋለች ማለት በጣም በቃ መዘጋጋት ለሳምንት ያክል በጣም አኮርፍ እንዴት ይሄ ነገር ይደረግብኛል እኔን በደንብ አታስበኝም ማለት ነውና ለአንዳንድ ሰው ሲሰማ እንደ ቅብጣትም ሊቆጥር ይችላል ምን ችግር አለው ጫማ ተቀያየረ ሄዳ ጫማውን አትቀይረውም እንደ ይላል ግን እሷ ያያሰበችና ለነገሮቹ ምላሽ እየሰጠች ያለችው እንደ ኤክስፔክቴሽን እንደ ጥበቃዋ ነው ማለት እንደ አንድ ወንድ ወይንም የኔ አንድ የፍቅር አጋሪ ያደርግልኛል ወይንም ይሰጠኛል ብላ እንደጠበቀችው ነው ስለዚህ ትዳር ውስጥ ያሉ አሁን ይሄ እንደ አንዱ መነሻ ልወስደው ነው እንድንወስደው ስለፈለኩ ነውና ትዳር ውስጥ ፍቅር ግንኙነት ውስጥ ያሉ ሰዎች የሚያዩበት መነጽር አለ እንዲያውም ደስ ይላል የሆነ ጻፊ ያስቀምጦታል ባልና ሚስት ሲኖሩ አንድ ባል ሰማያዊ መነጽር ካረገ እሷ ወይ ፒንክ ነው የምታደርገው ስለዚህ ነገሮች ሁሉ ፒንክ መስለው ነው የሚታዩት ወይንም ሮዝ መስለው ነው የሚታዩት ለሱ ደግሞ ሰማያዊ መስሎት ነው የሚታየውና የተለያየ እይታ ነው ያለን ስለዚህ ያበሳጨናል ያስቆጣናል ያስኮርፈናል ስለዚህ ቤታችን ውስጥ የሚደረጉት ነገሮች ማንኛቸውም ነገሮች ከመንጠብቀው አንግል ከሆነ ምናየው ኢቭን ትዳሩን በጣም ሊያስደስተን ይችላል በነገራችን ላይ ግንኙነቱ ራሱ ሊያስደስት ይችላል ምክንያቱም የምንጠብቀው ነገር ያገኝ አይደለም ከዛ ይልቅ ሞቲቭን ደግሞ ስትመለከተው ለምንድን ነው ያንን ነገር ያደረገው ማለት አንድ ሰው ሚስት ያንን ነገር ያደረገችው ለምንድን ነው ባል ያንን ነገር ያደረገው ለምንድን ነው ብለ መነሻውን ካየ ለምሳሌ ያክል ቅድም የሰጠው ምሳሌ ያለና ሁለት እግር ጫማ ቢያመጣም ግን ሞቲቭ ማይነ መነሻው ያንን ነገር ያደረገበት መነሻውን ስታይ እሷ ለማስደሰት ነው ሌላ አይደለም ግን ያው ጥሩ ነገር ይዞ አልመጣም በመጨረሻው ሰዓት ሲመጣ ስለዚህ ምንድነው መነሻው ሞቲቭ ምንድነው ይሄን ነገር ሊያደርጉ የፈለጉበት ሞቲቭ ምንድነው ብዙ የሚጣሉ ሰዎች አሉ መጋረጃም ሲቀየር ቤት ውስጥ የቤት ዕቃ ሲቀየር እንዴት እንደዛ አይነት መጋረጃ ትገጃለሽ ብሎ በጣም ባል ሊቆጣ ብሎ ይችላል በጣም አላስፈላጊ የቃላት ጦርነት ውስጥ ይገባሉ ነገር ግን ኦኬ መጋረጃውን እንመልከተው መጋረጃውን የተገዛበትን ሞቲቭ ያንን ቀለም የመረጠችበት ሞቲቭ መነሻውን ስትመለከተው ምንም አይደለም ቤተሰቦቿን ለማስደሰት ነው ማለም አንድ ነገር ቢያደርግ ቤተሰቦቹን ለማስደሰት ነውና ሞቲቮቹን አለማየት ነው አንደኛው ማለት ያ ሰው አብሮን የሚኖረው ሰው ያንን ነገር ያደረገበት መነሻውን አለማየት ነው ብዬ ነው ምን ጠብቀው ነገር የተሳሳተ ነው ማለት እንችላለን ምን ጠብቀው ነገር ወደ ግንኙነት ከመግባት በፊት የተሳሳተ ነገር ጠብቆ መግባት ያን ነገር ካላገኙ በዛ ግንኙነት ውስጥ የመቆጣት የማኩረፍ የመበሳጨት ዝም ማለት ወይንም በቃ በውሳኔያቸው ባለፈው ሳምንት ያነሳን እንደነበረው በቃ የተሳሳተ ይሄ እሱ መግባት አልነበረብኝም ወይንም ከሷ ጋር ግንኙነት መጀመር አልነበረብኝም ወደሚለው ድምዳሜና ውሳኔ ውስጥ ይገቡና ሰዎች በእያንዳንዱ ነገር ይሄማ ከኔ ጋር አመለካከቱም ሐሳቡም አካሄዱም አይገጥምም ወደሚለው መጥተው በእያንዳንዱ ነገር ላይ እንከን ማውጣት የጉድለቶችን የመፈለግ ቀደም ያልሽው ነገር እኮ ነው መጋረጃ ምንም የሚገዛ ቤት ውስጥ የሆነ ነገር ይደረግ ብቻ በተቃራኒው ነገር ማየት ያንን ነገር እኔ የፈለኩት በኔ እይታ ስመለከተው ያ የፈለኩት እቃ አይደለም እኔ ያ የፈለኩት ነገር ቤት ውስጥ እየተደረገልኝ አይደለም ብለው የሚከፋቸው ሰዎች አሉ ስለዚህ ይሄ የተሳሳተ ግምት ይዘው ወደ ትዳር መግባታቸው ሳይሆን እንደ ሰው እንደ ኢንዲቪጁዋል እንደ አንድ ግለሰብ ትክክል ነው የምፈልገው ነገር አለኝ እንደ አንድ ግለሰብ ያሰብኩት ነገር እኮ ትክክል ነው እኔ እኮ በሚመቸኝ መልኩ ነው ያን መጋረጃ እየመረጥኩት ያለው ነገር ግን አብሬ የምኖረው ሰው እንደኔ አይነት ሰው አይደለም ከተለየ ባክግራውንድ የመጣ ነው ከተለየ ቤተሰብ ከተለየ አካባቢና የተለየ አስተሳሰብና ምርጫ ያለው ሰው ጋር ነው የምኖረው ስለዚህ ኤግዛክትሊ ወይን በትክክል እኔ የምፈልገውና የማስበው ነገር ሙሉ በሙሉ ሊያደርግልኝ አይችልም ስለዚህ እኔ የምፈልጋቸው ነገሮች ሙሉ በሙሉ ይደረግልኝ ብዬ ትኩረት ካደረኩኝ
ውጤቱ ምን ይሆናል? በጣም ትበሳጫለህ፣ ትናደዳለህ፣ ግራ ትጋባለህ፣ ትጸጸታለህ ከዛም አልፎ ማለት ነው ትዳር ውስጥ ሆነ። ነገር ግን ይሄ ሰው እኔ የምፈልገውን ነገር ሳይሆን እኔ ብዙም ደስታ የማይሰጠኝ ወይንም ምርጫ ያልሆነውን ነገር እቃ ገዝቶ መጣ። የቤት እቃዎች ሊሆን ይችላል። ግን ይሄንን የቤት እቃ ሲገዛ ምንድን ነበር ሞቲቭ? መነሻው ለምንድን ነው? ለምን ብሎ ነው የገዛው? አላማው ምን ነበረ? አላማው ምንድነው? ቴሌቪዥን ከገዛ ቤተሰቡ ሙሉ ተሰብስቦ ቲቪ እንዲያይ ነው። ሌላ አይደለም አላማው። በጎጎኑ ማየት ማለት ነው። አዎ ምንድነው ያንን ነገር የተደረገበት አላማው ምንድነው? አሁን የተበላሽ አሁን ባለፈው የዛሬ 15 ቀን የሆኑ ሰዎች ሲያወሩኝ በጣም ተናድ እንዲህ ተሰብስበን እያወራን በጣም ተናዳ ባለቤቴ ባልከው ይሻላል ማለት እሱን ከመላክ በቃ እርሙን አንድ ቀን ሄደ እንደዚህ ሱፐርማርኬት እንቁላል ግዛ ብየው በቃ እንዳል የተበላሽ እንቁላል ገዝቶ መጣብኝ እና በጣም ተበሳጭታ ነበረ ማለት ነው። በጣም ማለት እንዲህ በብስጭት መልኩ ሳይሆን በጣም የተማረረችው ማለት በቃ በጣም ከብስጭቷ የተነሳ ኢትዮጵያ ወንዶች በቃ እንደዚህ መስራት አይችሉም፣ ሄደው መግዛት አይችሉም እንዳለ የተበላሽ እንቁላል በጣም ተናዳ ነውና እንደ ምሳሌ ነው ሰደው ይሄን ነገር ስንጫወትበት ስለነበረ ማለት ነው ከሰዎች ጋር። እስቲ አሁን ሞቲቭ እንመልከት። አሁን እንቁላሉ ተገዝቶ መጣ ገዝተና አለችው። ምክንያቱም ቤት ውስጥ አንዳንድ ነገሮች ያስፈልጉ ነበር። ያንን ነገር የገዛበት ሄዶ ገበያ ውስጥ ገብቶ የሸማመተበት አላማው መነሻው ምንድነው? አላማው ምንድነው? ቤት ውስጥ ምግብ ስለሌለ ሰዎች እንዴ መቼስ ፈልጎ የተበላሸ እንቁላል አይገዛም። ፈልጎ ተመሳሳይ ግርጫማ እንትን አያደርግም። ይሄን በጎ ነገር ያለማየት ችግር ነው። አንዳንድ ጊዜም ችግር የሆነ ያለው ማለት ለግጭትም ለኩርፊያም ለምንም ነገሩ የተደረገበት ጉዳዩ የተፈጸመበት አላማውን ማወቅ አለብን። በምን ምክንያት ነው ሚስቴ ይሄን ነገር ያደረገችው? ባሌ ይሄን ነገር ያደረገው እንደው ምን አስቦ ነው? ምን አስባ ነው? አሁን ለምሳሌ ሌሎች ግጭት ባነሳለ በጣም ቤተሰመድ የሚጎበኘው ቤት ከሆነ አይ ቤታችን ውስጥ የሚቀጥለው እሁድ ሰው እንዲመጣ የሚቀጥሉት 2 ሳምንታት ውስጥ ሰዎች አይምጡ፣ ምናልባት የባል ዘመዶች የሚወጡ ከሆነ ሚስት ተነስታ እንደዛ ልትል ትችላለች እና ግጭትም ሊያስነሳ ይችላል። ኦኬ ዘመድ አትወድም ማለት ነው፣ ሰዎች አያስፈልጉም ማለት ነው ሳይሆን ሚስቴ ባለቤቴ ይሄን ነገር ያለችበት ምክንያቱ ምንድነው? እኔና አንተ ከልጆቻችን ጋር ጊዜ እንድናሳልፍ እንፈልጋለን ነው ይሆናል ምክንያቱ እንጂ ከዘመድ መውደድና መጥላት ላይሆን ይችላልና አላማው ምንድነው? ሰዎች ያንን ሐሳብ ያቀርቡበት አላማው ምንድነው? መነሻው ምንድነው? ጥሩ ተመልሰን እንመጣለን። ዴቶችን ታናስተናግዳለን። መልካም ቲጂ እስኪ አብዲ በ8222 ኢኤምን በማስቀደም ብዙ አድማጮች መልእክት እየላኩ ነው። ስልክ ቅድም ስትቀበልም ነበር። እስኪ ያለው ነገር አካፍለን። እንግዲህ ያው በርካታ ሰዎች ቅድም በስልክም አሁን ደግሞ በ8111 መልእክታችን ያው እየላኩልን ነበር። ከነዚህ ውስጥ ምንድነው ያው ጥያቄዎችን የሆኑትን ብቻ ነው ከዚህ ጋር መርጬ ለነቲጂ የማቀርበው። ምንድነው የመጀመሪያ ጥያቄ በህፃናት ላይ በርካታ ገደቦች አንዳንዴ የምናደርግበት ሁኔታ አለ። ለምሳሌ ሳሎን ቤት ውስጥ ሳሎን ላይ ሶፋ ላይ እንዳይቀመጡ፣ ቴሌቪዥን ሲያዩ መሬት ላይ ቁጭ ብለው እንዲመለከቱ፣ ምክንያቱም ውጭ ወጥተው ብዙ ጊዜ ቆሽሸው ውስጥ ልብሳቸው አቧራ ነካክቶ ስለሚመጣ ያን ነገር እንዳያደርጉ ብለን ነውና ይሄን ነገር ማድረጋችን ምናልባት በልጆቹ አስተዳደግ ላይ ወይ ደግሞ በልጆቹ ስነ ልቦና ላይ የሚያደርገው ጫና ወይ ተጽዕኖ ሊኖር ይችላል። ይሄን ነገር ማለት ይሄን ነገር በምንገድብበት ሰዓት ከዚህ ጋር በተጓዳ የሚመጡ ችግሮች ካሉ የመጀመሪያው ጥያቄ ነው። ሌላ ብዙ ጊዜ ከባለቤቴ ጋር ከማያስማማን ነገር ውስጥ ሁሉም ነገር ፍጹማዊ እንዲሆን ይፈልጋል። ለምሳሌ እንዲደረግ ወይ እንዲስተካከል የሆኑ ነገሮችን ነግሮኝ ያ ነገር ሳይሆን ሲቀር ማለት በተደረገ ወይ ደግሞ በተሟላው ነገር ላይ ከማመስገን ይልቅ በጎደለው ነገር ላይ ማማራርን ይመርጣል። ይሄ ደግሞ ሁሉ ጊዜ በመሐከላችን ለሚፈጠር ጭቅጭቅ መንስኤ ሆኗል። እዚህ ጋር እንዴት ነው እሱ እኔም ሆንኩ እሱ ምንድነው ማስተካከል የሚኖርብን? የሁለተኛው የአድማጫችን አስተያየት ነው። ሌላኛው ከጓደኛዬ ጋር አብረን ስንቆይ በመጨቃጨቅ ወይም በጸብ ውስጥ ነው ደስታን የማገኘው። በምንም አይነት ሁኔታ መጨረሻ ላይ ተሳስቀን ወይ ተጫወተን እንድንላይ አልፈልግም። እዛ ውስጥ ነው የኔ ደስታ ያለው። ይሄ ነገር ጤናማ ነው ወይስ ምን ማድረግ አለብኝ ነው ያልማለት ጥያቄ። ሌላው እናቴ አባቷ ማለትም የኔ አያት አለች እጅግ በጣም ተቆጪ ሳይሆን አምባገነን ናቸው ማለት ይቀላል ነው ያለችው። ሁሉንም ነገር ማለት ሁሉም ልጆቻቸው በጣም ፈርተዋቸው ሳይሆን ተንቀጥቅጠው ያሳደጉ አይነት ሰዎች ናቸው። በዛ የተነሳ ይመስለኛል እናቴ አሁን ከአባቴ ጋር አብራ በምትኖርበት ሁኔታ ላይ በሁሉም ነገር ላይ የምትሽቆጠቆጥ የምትጨናነቅ አይነት ነች። ነገር ግን አባቴ እንደዛ አይነት ባህሪ ያለው ሰው አይደለም እና እንዴ ነው የእናቴ ባህሪ በምን አይነት መልኩ ሊስተካከል ይችላል ነው የምትለው። ሌላኛው
ጓደኛ አለችኝ እወዳታለሁ ግን ባህሪ ሆኖ ብዙም ከማውራትም ሆነ ማዳመጥን አልወድም ሁሉ ጊዜ በዝምታ ውስጥ ማሰላሰል ነው ምርጫዬ ይሄ ነገር ደግሞ ለጓደኛዬ በፍጹም አልተመቻተም አንዳንድ ጊዜም ደግሞ ለሷ ፍቅር የሌለኝም ወይ ደግሞ ከሷ ጋር መራቀል መፈልግ ትመስላለች እኔ ውስጤ ጥልቅ የሆነ ፍቅር ነው ለሷ ያለሁኝ ግን ያን ነገር ማስተካከል አልቻልኩኝም እንግዲህ የሌላኛው አድማጫችን እናስተያየት ነው ምን እንግዲህ እነዚህ ናቸው እንግዲህ ያው ነሲጂ ምላሽ ይሷቸውና ጊዜ ካለ ደግሞ ሌሎች አድማጮች ከመጡ ያው በኋላ እናቀርባቸዋለን ጥሩ መልእክት ሰምተን ስንመለስ ትጂ በቀጥታ ይሄንን ጥያቄ በመመለስ ነው ተምንለው ምንመለሰው ማለት ነው አድማጮቻችን እያነሳን ያለ ነው በግንኙነት በትዳር በጓደኝነት ሊሆን ይችላል ቁጣ ኩርፊያ ብስጭት የመሳሰሉ ነገሮች የሚያስከትሉትን አሉታዊ ተጽዕኖዎችን ነው ያየን ያለ ነው ማህበራዊ ጉዳዮችን ያነሳሳን የስነልቦና ጉዳዮችን እንደዚሁ እየተጠቃቀስን የምንቆይበት የማክሰኞ ከሰዓት ፕሮግራማችን ሊጠናቀቅ 10 ደቂቃ ይቀራዋል አሁን በቀሩን ጊዜያት የአብዲ የጠየቀውን ጥያቄ ኤፊ አብዲ የጠየቀውን ጥያቄ እናነሳሳና መፍትሄ ያለውን ማለት መፍትሄዎቻቸውንም እንደዚሁ እየተጠቀስን እናልፋለን ልክ ነው ምንቴ 5 ጥያቄዎች አብዲ አንስቷል እኛም እንደ መፍትሄ ያስቀመጥነው ነገር አለ እነዚህን የመከላከል ነገሮች እንዴት ማቆም ይቻላል ወደ ትክክለኛው ማንነት ለመምጣት ማለት ነው ስለዚህ ከዛ በፊት ግን ያነሳውን ነገር እንወያይበት አምባገነን እናቴ አሁን ከአባቴ ጋር በጣም ትሽቆጠቆጥ ነች ይሄም አንድ ጥሩ መግለጫ ነው እንግዲህ ዛሬ ካነሳነው ጋር ኮምፕላያንስ የሚባል ምንድነው ሰዎችን በጣም ማስደሰት ከአቅም በላይ ተሰባብረ ወድቀ ተነስተ ሰዎችን ለማስደሰት መሞከር በተለይ ደግሞ የትዳር አጋርን ወይም ፍቅረኛን በቃ ቅድም እንዳልነው አይነት ሊመስል ይችላል ግን በጣም በቃ ከምንችለው በላይ ለሊት ጠዋት ቀን ለማስደሰት እሱ መሞከር ከዛ ምንድነው ስንል ፍቅር አይደለም ከፍቅር ያለፈ ነው ይሄ ፍቅር መገለጫው የሞተ አንድ ሰው ያኛውን ሰው እንዲኖር ማድረግ አይደለም ሁለቱም እንዲኖሩ ማድረግ ነው ሁለቱም በህይወት መኖር አለባቸው በደስታ መኖር አለባቸው ስለዚህ አንደኛው ይሄኛው መገለጫው የመከላከል ነው ለምንድነው ሰዎች እንደዚህ የሚያደርጉት ከአቅማቸው በላይ ለምን እንደሚሰጡት ብለን ስናስብ የአንድ ሰው ይጎዳኛል የሚል ፍርሃት አለ ወይም ደግሞ ይቀጣኛል አሁን በልጅነት ቅድም እንዳልከው ቤቱ ንጹህ መሆን አለበት ሲባል መግባት ሁላ ትፈራለህ በባዶ እግር ሁላ መግባት ትፈራለህ ምክንያቱም ቅጣት ስላለው ማለት ነው ባዶ እግርን ሆነ ራሱ ትፈራለህ ድንገት በቃ ኮስተር ካሉብህ አርጊያለሁ ንጫማ ብለ ጎንበስ ብለ ታያለህ አደረክም እኮ ስለዚህ ያ የመጎዳት ጉዳት ይመጣብኛል የማለት ፍርሃት ስላለ ሰዎች እንዳይጎዱን በጣም ደስተኛ ለማድረግ እንሞክራለን ሁሉንም ደግሞ ደስተኛ ማድረግ አንችልም 24 ሰዓትም አብረናቸው መዋል አንችልም ስለዚህ መጨረሻ ላይ ፌል እናደርጋለን አንዱ መገለጫ ይሄ ይመስለኛል በጣም መሽቆጥቆጥ በጣም ሰውየው ከሚፈልገው በላይ መስጠት ማለት ነው ስለዚህ ያ አንዱ መገለጫ ነው ጥሩ ምሳሌ ነው ሌላው ደግሞ ምንድነው ገደቦች በህፃናት ላይ ያስፈልጋሉ አያስፈልጉም እንግዲህ አንዱ የወላጅ የሚያስፈልገው ገደቦችን ለማስቀመጥ ነው እነዚህ ግን ምን አይነት ገደቦች ነው የምናስቀምጠው ነው ምን አይነት ደንቦች ነው የምናስቀምጠው ነው በተለይ ደግሞ እኔ ብዙ ጊዜ እዚህ ጋር ማሳተፍ የምፈልገው ምንድነው ቤታችን ውስጥ ብዙ ቅጣት ነው የቅጣት አማራጭ ያለው ወይስ ብዙ የሽልማት ወይም ደግሞ የማበረታታት አማራጭ ያለን ወይ ልክ አለንጋው እንደሚሰቀለው ወይም ደግሞ ማስፈራሪያ ነገር እንደሚሰቀለው እንደሚታየው ሌላስ የማበረታቻ ነገር ምክንያቱም የሰው ልጅ አይምሮ በጣም ሞኝ ነው ያንን ጥሩ ነገር ሲያደርግ አንድ ልጅ ከሸለምከው ካበረታታው ያንን ነገር ይወስደዋል ወይም ከጥፋቱ ይርቃል ማለት ነው ስለዚህ አሶሲየት የሚያደርገው ወይም የሚያገናኘው ጽዳትን ከጥሩ ሽልማት ጋር ወይም ደግሞ ማበረታታት ጋር ነው በልጅነት ከሆነ ማለት ነው ይሄ ስለዚህ እዛ ላይ በጣም ብንሰራ ጥሩ ነው ገደቡም እንዳለ ሆነው ማለት ነው ስለዚህ ገደብ ሲጣስ ብቻ ሳይሆን ገደብ ሳይጣስ ሴሌብሬት እናደርገዋለን ወይ ገደብ ለምሳሌ ሳምንቱ ሙሉ ያወጣነው ገደብ ካልተጣሰ በልጆቻችን ከሳምንቱ መጨረሻ ላይ ምንድነው የምናደርገው ጥሩ ነው በርታ ኔክስት ዊክም ለዚህ ቀጥለው ምንለው ወይስ አንስተን በጣም ጥሩ ነገር ያደረከው ሳምንቱ ሙሉ ለዚህም ሽልማት ይገባል ብለን ምንድነው የምናደርገው የሚለው ነገር ትልቅ ጥያቄ ነው መፍትሄ ተቆመን እስኪ እንለፍ ትጂ ጥያቄዎች ያልተመለሱ ቢኖሩንም ግን ከመፍትሄ ጋር እናያይዘውና መፍትሄ አጭር ነገር ላስቀምጥ ሰዓት የለም መሰለኝ ምንድነው አሁን እንደዚህ በጣም ምንቆጣ ሰዎች ምንናደድ ሰዎች አብረውን በጣም የሚወዱን ሰዎች ምንጎዳ ሰዎች በመናገራችን እና እንደገናኛ መልሰን ምንጸጸት ሰዎች ካለ ምንድነው ስሜቱ በራሱ በነገራችን ላይ ምቾት አይሰጥም ማለት በጣም ኢንዴት ማለት ፊዚካል ሪአክሽኑ ራሱ ስትናደድ ምን ምቾት የሚሰጥ አይደለምና ሁሉ ጊዜ የምለው ነገር አለ ይሄ ምቾት ከማይሰጠን ነገር ጋር መቆየታችን ምን ያክል ለኛ ተስማምቶን እንኖራለን ምን ያክል ለኛ ደስታ ይሰጠናል በመድር ላይ ስትኖር ትልቁ ጎል ደስታ ነው
መረጋጋት ነው። ስለዚህ እነዚህ ነገሮች መረጋጋት አይፈጥሩልንም። ስለዚህ እነዚህ ነገሮች ለመቀየር ከታችም ጀምሮ መመልከት ካለብን መመልከት አለብን። ከድሮ ህይወታችን ከልጅነታችን ጀምሮ ሊሆን ይችላል። ማየት ካለብን ማየት አለብን። የት ነው መነሻው ብለን መፈለግ አለብን እንጂ ልክ እንደ ዲፌንስ ሜካኒዝም እኔ ተናዳጅ ነኝ፣ እኔ አኩራፊ ነኝ፣ እኔ ተቆጪ ነኝ ባህሪ ነው ምንል ሰዎች አለን። በጣም አክሰፕት አድርገ ነው ተቀበለ ነው ማለት ነው። እና የተቀበልነውን ነገር ምቾት የሚሰጥም ነገርም አይደለም ሲጀምር ጀምሮ ማለት ነው። ስለዚህ መስራት ሰዎች ራሳቸው ላይ መስራት ይችላሉ ብለን ነው የምናምነው። ይሄ ከባለሙያም ጋር ወይ በመጻፍቶቹም በተለያዩ ነገሮች ማለት ነው። ጥሩ፣ በጣም እናመሰግናለን አድማጮቻችን።